ስሙ የተመሰገነ ይሁን። እንግዲህ ሙሉውን ማርያማዊት ለሁላችሁም እንደገና ከልሳችሁ ምክንያቱም ቤተክርስቲያኒቷ በትልልቅ ኮሌጆች፣ በትልልቅ የሰንበት ትምህርት ቤት፣ በትልልቅ ተቋማትና ካህናት ማህልተኛ በምትሰጠው በሱ አስተምህሮ ነው እስካሁን እየሄድን ያለ ነው። ምስጢረ ሥላሴን በደንብ ተመልክተናል። ከምስጢረ ሥላሴ ቀጥሎ ምስጢረ ሥጋዌን አይተናል። በሁለት ክፍል ምስጢረ ሥጋዌን ተመልክተናል። አሁን ሶስተኛ የምናየው ዛሬ ምስጢረ ሥጋዌን አየን። ቀጥለው እንድናየ ነው ሁለቱም ብቻ ነው ያየነው። ምስጢረ ጥምቀት ላይ ነው ዛሬ ጥምቀትን ነው በደንብ የምናየው። ምናልባት እንግዲህ ብዙዎቹ በስራ ፈረቃቸው ምክንያት ነው፣ ሌሎችም እየመጡ ያሉ ይመጣሉ። ያው መጀመር ባለብን ሰዓት ዛሬ ቀደም ብለን የጀመርነው ትንሽ የሚገቡ ይሉና ወንድማችን ጠፍተህ ነበር ዛሬ። አንተ ቆየህ ከመጣህ ሰላም ነው? ነው እንኳን ደህና መጣ። እሺ ሌሎችም አዲስ የመጣችሁ ወንድሞች አላችሁ፣ በኋላ ራሳችሁን ታስተዋውቃላችሁ። እንጠብቅ ማርያማዊት እንጀምር። ስምንት ሰዓት ሊሆን ነው፣ 6 ደቂቃ ቀረው። ስለዚህ እንጀምር። ቀጣዩን እናያለን። ያው ይቀረጻል። የተቀረጸ ያለው ደግሞ በማንቂያ ደወል ላይ ኮርስ ይቀመጣል። ከዛ በኋላ እያዩ የሚማሩ ያንን አጥንተው ደግሞ የሚመጡ እህቶች ወንድሞች ይኖራሉ። በዚህ መሰረት እንማራለን ማለት ነው። እግዚአብሔር ይግለጽልን። እግዚአብሔር እሱ ጋር የመጡትን ባዶ እጃቸውን ሰዷቸው አያውቅምና ሰው ምክንያት ነው፣ እግዚአብሔር አዳኝ ነው። እነ ማርያማዊት ነቤቲን እግዚአብሔር ተጠቅሞ ወደዚህ ቦታ ግብዣ ሲያደርግላችሁ የሰው ግብዣ እንዳይመስላችሁ፣ መንፈስ ቅዱስ ግብዣ ነው። ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሴት ብቻውን ቁጭ ብሎ ያስተምር ነበር ቀኑን ሙሉ። በጣም በጠራራ ፀሐይ በዛ በአስቸጋሪ ሁኔታ ሲያስተምር እሷን ሴት በመለወጥ ላይ ነው የተጋው። የተለወጠችው ደግሞ አጠቃላይ እና በአጠቃላይ የሳምራውያንን ከተማ የለወጠች ሴት አለች። እና እግዚአብሔር መስራት ከፈለገ በአንዱ በኖህ ዓለምን ለውጧል። በአንዱ በኖህ በጨከነ በአንዱ በኖህ እግዚአብሔር ይህን ዓለም ለውጧል። ስለዚህ ባላመኑት በብዙዎች ደግሞ ይህች ዓለም ጠፍታ አይተናል። እና ወደ ቤተ እግዚአብሔር በምንመጣበት ሰዓት ራሳችንን ፍጹም ባዶ ማድረግ እና እግዚአብሔር ሆይ ለነፍሴ የሚጠቅመኝን በወጣትነቴ ንገረኝ፣ ስለ ሃይማኖቴ ስለ ቤተክርስቲያኔ እንዳውቅ እርዳኝ ማለት ትልቅ ነገር ነው። ይቺን ሰዓት እንኳን እግዚአብሔርን አምኖ አንድ ሰዓት መቀመጥ በእግዚአብሔር ዘንድ ዋጋ አለው። እሱን ማክበራችንን ለሱ መገዛታችንን ይገልጣል። እና እኔ አንድም ሰው ሆነ ሁለትም ሰው ሆነ ባለውበት ስለ እግዚአብሔር መናገር ነው ስራዬ። በብዙ ሺዎች መሃል፣ በትልልቅ ካቴድራሎች መሃል፣ በመቃብር ቤት ቢንቢ እየበላን በአውቶቡስ ተጭነን እየሄድን ከከሰል ጋራ ከዶሮ ጋራ ያስተማርንበት ጊዜ አለ። እዚህም ቦታ ላይ ደግሞ እግዚአብሔር ስራ እስካለኝ ድረስ እየሰራን ነው፣ ብሶ እየተጠቀመ ነው። እና ዛሬ እስቲ ምስጢረ ጥምቀትን ጥምቀት የሚለውን ደግሞ በደንብ እስቲ ስለ ጥምቀት ምን ያህል ነው ግንዛቤያችን እጠይቃችኋለሁ፣ ተመልሳላችሁ። በጥምቀት ላይ ያለን ግንዛቤ ምንድን ነው የሚለውን እንመለከታለን። ጥምቀት ማለት ምን ማለት ነው? ትርጉሙ ውስጥ የጥምቀትን ትርጉም የሚነግረኝ ሰው አለ? እንኳን ለብርሃነ ጥምቀቱ አደረሳችሁ፣ እገሌ ተጠምቋል፣ ዛሬ ክርስትና አለ፣ እገሌ ልጅ ተጠመቀች የሚባል እገሌ አምኖ ተጠመቀ። በምን ጥምቀት ማለት ነው የሚነግረኛለ? ከዛ በፊት ቃሉ የጥምቀት ትርጉም ጥምቀት ማለት ትርጉሙ ጥምቀት ማለት በአንድ ቦታ ላይ በተከማቸ ውሃ ውስጥ መነከር ማለት ነው ትርጉሙ። አንድ ቦታ የተከማቸ ውሃ አለ፣ እዛ ውስጥ ገብቶ መነከር የሚል ትርጉም አለው። በተከማቸ ውሃ ውስጥ መዘፈቅ ወይም መነከር ገብቶ መውጣት ማለት ነው። ምስጢረ ጥምቀት በምስጢራዊ በሃይማኖታዊ ፍቺው የተጸለየበት ውሃ ወይም ማየ ሕይወት ውስጥ
በስላሴ በአብ በወልድ መንፈስ ቅዱስ ስም ጥልቅ ብሎ መውጣት ማለት ነው። በማቴዎስ ወንጌል ምዕራፍ 28 ላይ ያለውን መነሻ አድርገን እናያለን። የጥምቀትን መነሻ ማለት ነው። 28ን የሚያነብልኝ ሰው ካለ ይቅደምና ማቴዎስ 28 19 ማቴዎስ 28 19 የጥምቀትን መነሻ ከመጽሐፍ ቅዱስ መጀመሪያ እናያለን። ጥምቀት ምንድን ነው የሚለውን በደንብ ዲቴል ከማየታችን በፊት ማቴዎስ 28 ቁጥር 19 ምን ይላል? ሂዱ፣ ወደ ዓለም ሁሉ ሂዱ፣ እያስተማራችኋቸው ደቀ መዛሙርቴም አድርጓቸው። በምን ስም እያጠመቃችሁ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምን ያድርጓቸው? ደቀ መዛሙርቴ አድርጓቸው ይላል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ መጀመሪያ የሰጣቸው ትልቁ መመሪያ ወደ ዓለም ሁሉ ሂዱ፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እስከ ምን ፍጻሜ? አይገርምም? ዓለም እቺ ዓለም ሰማይ ምድርም እንደ ብራና ተጠቅልለው እስከሚያልፉበት ቀን ድረስ ከእናንተ ጋር ነኝ ማለት ክርስቶስ ከነዛ ደቀ መዛሙርት በስጋ ሞት ሳይሞቱ እስከ ዓለም ፍጻሜ ይቆያሉ ለማለት ነው? አይደለም። ነገር ግን በእናንተ እግር ከሚተኩ ከካህናት ጋር ነኝ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት ሳይሞቱ እነዛ ደቀ መዛሙርት 12ቱ ይቆያሉ ማለት ሳይሆን በሐዋርያት እግር ከተተኩ ከካህናት ጋር ነኝ። ስለዚህ አንድ ሰው በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ በውሃ ውስጥ መላው አካሉ ከራስ ፀጉሩ እስከ እግር ጥፍሩ እስከ መቀበር ድረስ ሲነከርና ሲወጣ በዛ በተጸለየበት ውሃ ውስጥ ተነክሮ ሲወጣ የሥላሴን ልጅነት ያገኛል። ከሌሎች ምስጢራት ሁሉ የመጀመሪያው ምስጢረ ጥምቀት ነው። ከሁሉም ምስጢረ ጥምቀትን ያልፈጸመ ሰው ሌሎች ምስጢራትን በፍጹም መካፈል አይችልም። ስለዚህ ጥምቀት ማለት መግቢያ በር ነው ማለት ነው። እንዲህ አድርጋችሁ ፒንኮዱን የስልኩን ፒንኮድ ወይም በፓተንት ካለው በዛ መሰረት የምትገቡበት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ወደ ክርስትና ለመግባት ፓስወርዱ ምንድነው ሲላችሁ ምንድነው? ጥምቀት ነው። ያልተጠመቀ ሰው አይቆርብም። ያልተጠመቀ ሰው ትንሣኤ ሙታን እንዳለ አምንም። ያልተጠመቀ ሰው በቤተ ክርስቲያን ውስጥ የሚፈጸሙትን የሜሮንንም የቅባ ቅዱስን የቅዱስ ቁርባንን የንስሐን ሁሉንም ህይወት መሳተፍ አይችልም። አንድ ሰው መጀመሪያ መግቢያ በሩ ጥምቀት እንደሆነ ሊያውቅ ስመ ክርስትና ሀብተ ውልድና የሚያገኝበት ነው። ከሌሎች ምስጢራት ሁሉ አስቀድሞ የሚፈጸም ጥምቀት ነው። ስለዚህ ከአምስቱ አዕማደ ምስጢራትና ከሰባቱ ምስጢራተ ቤተክርስቲያን አንዱ የእምነታችን መሰረት የጸጋ ልጅነትን የምናገኝበት ትልቁ ምስጢር ጥምቀት ነው። ጥምቀት መግቢያ፣ የክርስትና መግቢያ፣ የምስጢራት ሁሉ መግቢያ አንደኛ በር ነው የሚለውን ያዙ። ሁለተኛ ጥምቀት ማለት ሙሉ አካልን በውሃ ተነክሮ መዘፈቅ፣ በተጸለየበት ውሃ መዘፈቅ ማለት ነው። ከዛስ ይህን ጥምቀት አመሰራረቱ እንዴት ነው? ምስጢረ ጥምቀት መስራች ማን ነው? የመሰረተው ጥምቀትን የመሰረተው ማን ነው? እስቲ ማርያም ትንሽ ተቃርበሻል። ጥምቀትን የመሰረተው ማን ነው? ጥምቀትን የመሰረተው ዮሐንስ ያጠመቀው የምን ጥምቀት ነው? ሰዎችን መጀመሪያ ያጠምቀዋል። ግን ጥምቀትን የመሰረተው ማን ነው? ጥምቀትን የመሰረተው ክርስቶስ ነው። ኢሳይያስ ኋላ ላይ ስለመጣ ከመጀመሪያ ቀን ጀምሮ ስላላቋረጥ ኮርሱን ላንተ ስል ጭምጡን ብቻ ወደ ደቂቃ 3 ደቂቃ ነው የጀመርነውን እንድትይዘው ጥምቀት ማለት ማለት ነው እያለ ነው። ጥምቀት ማለት በተጸለየበት ውሃ መነከር ወይም መዘፈቅ ማለት ነው፣ ሙሉ አካልን። ሁለተኛ ጥምቀት ማለት የምስጢራት ሁሉ መግቢያ በር ነው። የተጠመቀ ሰው ትልቁን ምስጢር ለማየት ትልቋን ቤተክርስቲያን ውስጥ የሚፈጸሙትን 7ቱን ምስጢራተ ቤተክርስቲያን 5ቱን አዕማደ ምስጢራትን
በደንብ ለመረዳትና ለማወቅ መጀመሪያ አንድ ሰው ጥምቀት መግቢያ ነው። የጥምቀት መስራች ማን ነው ስንል ቤተክርስቲያናችን እንዲህ ይላል። ምስጢረ ጥምቀት መስራች ራሱ ጌታችንን ኢየሱስ ክርስቶስ ነው። ነገር ግን ከጌታችን ጥምቀት በፊት አይሁድ ለመንጻትና ለኃጢአት ስርየት ይቅርታ የሚጠመቁት ጥምቀት ነበራቸው። ማርያማዊት ያለችው ጋር መጣል። ዮሐንስ ያጠምቅ የነበረው የንስሐ ጥምቀት ነው። እኔ ያጠመቅኳችሁ በውሃ ነው። የንስሐ ጥምቀት ከኃጢአታቸው ለመንጻት ነው። ይኸውም እግዚአብሔር በረድኤት በሚገለጥባቸው ቦታዎችና በሚገለጥባቸው ዕለታት ሰዎች አንደኛ ገላቸውን በውሃ ያጥባሉ፣ ቤተ እግዚአብሔር አካባቢ ያሉትን ልብስ ያጥባሉ እና አካላቸውን ያጥባሉ፣ ዕቃዎችን በሙሉ ያጥባሉ። ያ የመንጻት መርሃ ግብር ነው እና ሁለተኛ የኃጢአት ስርየት፣ የስጋዊ ኃጢአት የነፍስ ኃጢአት አይደለም፣ የስጋዊ ኃጢአት ስርየት በብሉይ ኪዳን ይደረግበት ነበረ እና አብረን እያነበብን ቤተክርስቲያናችን ያስቀመጠችውን ቃል በቃል እንመልከት። ምስጢረ ጥምቀት መስራች ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ከጌታችን ጥምቀት በፊት አይሁድ ለመንጻትና ለኃጢአት ስርየት ይቅርታ የሚጠመቁን ጥምቀት ነበራቸው። ይኸውም እግዚአብሔር በረድኤት በሚገለጥባቸው የተቀደሱ ዕለታትና ቦታዎች ሰውነትንና ልብስን ማጠብ። አንድ ልብ በሉ። እግዚአብሔር በረድኤት በሚገለጥባቸው ቦታ ሰውነትንና ምንን በማጠብ ልብስን። አሁን መንጻትን ወይም በእስልምና ያሉ ብቻ ይመስልናል ራሳቸውን አዘጋጅተው ንጹህ ሆነው ወደ እግዚአብሔር የሚገቡት። ነገር ግን ኦርቶዶክሳውያንም ክርስቲያኖችም እግዚአብሔር በረድኤት በሚገለጥባቸው ለማናቸውም አምልኮ አገልግሎት ግን ንጹህ ሆነው ተዘጋጅተው መቅረብ እንዳለባቸው ቤተክርስቲያን ታዛለች። ማደፍ፣ መቆሸሽ፣ ጺም ብቻ ማርዘም ወይ ደግሞ ያደፈ ጋቢ መልበስ የክርስትና መገለጫ አይደለም። አንዳንዶች ጉስቁል ብለው እንደዛ ይመስላቸዋል። ጫማቸውን ካልሳቸውን ሳያጥቡ ራሳቸውን ሳይጠብቁ ቤተክርስቲያን የሚመጡ ባደሩበት ቢጃማ ጭምር የሚመጡ አሉ። ይሄ ነውር ነው፣ ልክ አይደለም። ሰው ቤተክርስቲያን ሲመጣ በጣም ከፍተኛ እንደ አንድ ወጣት ገርልፍሬንዱ ሲያገኝ እንዴት ተዘጋጅቶ የሚሄደው $100 ከሆነ እኮ የ1000 ድፍን በኖርዌይ ብሎ ነው የሚጨነቀው አይደል? ድፍን በቃ አለኝ ለማለት የሚለብሰው ልብስ የሚቀባው ሽቶ ልዩ ነው አይደል? የሚወዳት ነገ ሚስቴ ናት። በእንዲህ አይነት ደረጃ አፌ መሽት የለበትም፣ ጥርሴ መጠበቅ አለብኝ፣ ፀጉሬን መጠበቅ አለብኝ፣ አካሌ መጠበቅ አለ። ይሄ ኃጢአት አይደለም። ቅዱስ ጴጥሮስ ራቁቱን መሆኑን ስላወቀ አይደለም በጥብርያዶስ ዘሎ ባህር ውስጥ ገባ። ለምን? ራቁትነት ስለሚያሳፍር። ያሳፍራል። አስቴር የውስጥ ገላዋን የሚያጠራ የውጭ ገላዋን የሚያጠራ ምግብ ትመገብ ነበረ። ራስን መጠበቅ፣ ንጹህ ሆኖ መታየት በእግዚአብሔር እሱን ጥሩ ነው። አንዳንድ ጊዜ ዝም ብሎ ራሱን ጥሎ መንፈሳዊነት መስሎት መጾም ማለት አፍ መሽተት የሚመስለው አውራጣቱ ሞቷል እስኪባል ከዕጣኑ ጢስ ጋራ ተቀላቅሎ እግዚአብሔርን ቤት የሚያውቅ ሰው ትክክል አይደለም። ይሄ ራስን መጠበቅ ትክክል። መንጻት የመንጻት ፕሮግራም ነበራቸው ይላል አይሁድ። በጣም ደስ ይላል። እዩ ዕቃዎችን በማጠብ ልብስን በማጠብ ሰውነትን በማንጠብ ማንጻት ስርዓት ነበረ። ይህም የእግዚአብሔር ፈቃድ ያለበት አሰራር ነበረ። ወደ እግዚአብሔር ቤት ከመቅረባቸው ለተቀደሰው አገልግሎት ከመግባታቸው አስቀድመው እግሮቻቸውን፣ እጆቻቸውን፣ ፀጉራቸውን የመታጠብ ግዴታም ነበረባቸው። ከስጋዊ እድፍ ለመንጻት ሰውነታቸውን ከአፋዊ ከውጫዊ እድፍ በማጠብና ንጹህ በማድረግ በባህሪ ንጹህና ቅዱስ በሆነው አምላክ ፊት ውሳጣዊ ሕይወት አድርጎ የመቅረብ ስርዓትና ምስጢር የሚያመለክት መንፈሳዊ ስነ ስርዓት ነው። አሁንም እንደው እናንተ ወጣቶች ናችሁ፣ ቤተክርስቲያን የምትረከቡ፣ የምታገቡ፣ የምትወልዱ ናቸው። አንዲት ሴት ለባሏ ንጹህ በምትለብሰው በእያንዳንዱ ነገር ውስጥ ራሷን መጠበቅ፣ ባልም ደግሞ ለሰው መጠንቀቅ እኮ ነው። ሰው ሲያቅፋችሁ፣ ሰው ሲቀርባችሁ ለምን ይሳቀቃል እንዴ? አንዳንዱ እኮ የሚያኮርፋል። አንድ ሰውዬ አለ ባልና ሚስት ያኮርፈኛል ባሌ ጥርሱን አይቦርሽም። ለምን መስቲካ ሰጠው እንኳን አፌ ሸታል ለማለት ፈልገሽ ነው እያለ 7 ቀን ያኮርፈኛል አለ። እንዴ ብለው ነው ሰዎች የሚግባቡት ነው። ስለዚህ አንድ ሰው መጀመሪያ ራሱን የመጠበቅ ስርዓት፣ ራስን የማንጻት ስርዓት በብሉይ ኪዳን ነበር ይላል። ጌታችን አምላካችን ኢየሱስ ክርስቶስም ጥምቀትን የመሰረተው በ3 መንገድ ነው። መጀመሪያ በተግባር ራሱ ተጠምቆ እንድንጠመቅ አስተምሮናል። አሁን ንባብ ልንጀምር ነው። እሺ ዛሬ ቀደም ብላ በመጀመሪያው ማርያማዊት ጉዷ ነው። ብዙ ሰው ካለቀ በኋላ እየመጣ ነው። እሺ እንኳን ደህና መጣችሁ። እሺ
እንቀጥል። ስለዚህ በብሉይ ኪዳን የመንጻት የመረጨት ራስን የማጠብ ስነ ስርዓት ነበር። በአዲስ ኪዳን ደግሞ ይሄንን ተነሳና ክርስቶስ ጥምቀትን መሰረተ። ጥምቀትን የመሰረተው አንድ በተግባር በምን በተግባር ምን ላይ ነው የምናየው? የማቴዎስ ወንጌል ምዕራፍ 3 ቁጥር 16 በተግባር የማቴዎስ ወንጌል ምዕራፍ 3ን የሚያነብ ካለ አለዛን ያነባዋለሁ ሰዓታችንን ቶሎ ለመፍጀት። የማቴዎስ ወንጌል ምዕራፍ 3 ጥምቀትን አምላካችን ክርስቶስ በመጀመሪያ በራሱ ተጠምቆ እንድንጠመቅ አስተምሮናል። ማቴዎስ 3:13 በማን ተጠመቀ ክርስቶስ? በዮሐንስ ተጠመቀ። ይገባችኋል? ጥምቀትን የመሰረተው ማን ነው? ክርስቶስ። በማን ተጠምቆ? በዮሐንስ። ክርስቶስ ለሱ የሚያስገኝለት ጸጋ ሳይኖር በውሃ ጥምቀት ምስጢርን ፈጽሞ ተጠመቁ ካለ እኔና እናንተ ልንጠመቅ ይገባል። ክርስቶስ በውሃ ነው ጥምቀትን የመሰረተው፣ በተግባር ራሱ ተጠምቆ። እንዳልኳችሁ የአንድ ሀገር ፕሬዝዳንት አስፋልት ሲጠርግ ከታየ ሰው ያለ ምክንያት አይደለም። ችግኝ ሲተክል ከታየ፣ ክትባት ሲከተብ ከታየ፣ የሆነ ምግብ እኔ ምርጫዬ ነው ብሎ ሲጠቀም ከታየ፣ ለምሳሌ በእግር ኳስ ክርስቲያኖ ሮናልዶ ወይ ሜሲ አንድ ቁርስ የሚሆን ምግብ የሚደረገው ነገር ሲበሉ ከታየ፣ የሆነ ሚሪንዳ ፔፕሲ ሲጠጡ ከታየ፣ ሰውን እነሱ የጠጡትማ ያለ ምክንያት አይደለም፣ ጥሩ ነው፣ ያ ነገር ጥቅም አለው ብሎ ነው አይደለም። የምድር ሰዎችን ምሳሌ አድርጎ ያን ነገር ያደርገዋል። እኛ ደግሞ አምላካችን በውሃ ሲጠመቅ ሲመሰርት ካየን ባይገባን እንኳን ክርስቶስ ስላደረገው ብቻ ልናደርገው ይገባል። ባይገባን እንኳን አንድ ጓደኛ ነበር በጣም የሚወደኝ፣ አሁን አምባሳደር ሆኖ በመንግስት ስራ ውስጥ ይሰራል፣ የመንግስት አምባሳደር። ግን አንድ ቀን ወደ አሶሳ ስንሄድ በጣም አሞኝ ነበረ፣ እያመመኝ ነው የምንሄደው። 2 ቀን መንገድ ላይ እና መንገዱ በጣም የተሰራ ስለነበር የተሰቃየ ነው የምንደርሰው። የሆነ ክኒን ስውጣ አየና ለኔ መስጠኛ ነው፣ በጣም ነው የሚወደኝ። ይሄን ክኒን ስጠኝ። እኔ እኮ ሐኪም አዞልኝ ነው። አንተ ምን ሆነ? አይ የሆነ ጥቅም ቢኖረው ነው የምትወጣውና ስብከት ላይ የሆነ ይረዳሃል እና የሆነ ነገር አለው ብሎ ዋጥ። አያችሁ፣ ባይገባው ሐኪም ባያዝለት እንኳን ስለሚወደኝ የሆነ ጥቅም ነው ብሎ ያልታዘለትን መድኃኒት ሊውጥ ጓደኛዬ ከተነሳ ክርስቶስ ኢየሱስ አምላካችን ስላደረገው ብቻ ልናደርገው ይገባል። አንድ ይሄ ነው። ቀጥሉ። በተግባር ክርስቶስ ጥምቀትን አስተምሯል። የመሰረተበትም በምንድን ነው? በውሃ። ለምን በማር አልመሰረተም? ለምን በጠጅ አላደረገው? በወይን ለምን አላደረገው? በወተት ለምን አላደረገው? ለምን በውሃ ብቻ አደረገው? በወተት በቅቤ በማር ቢሆን የተወሰኑ ሀብታሞች ብቻ ናቸው የሚያገኙት። ውድ ቦታ ሄደው እየገዙ ድሃው ይታገኛል። ድሃው ሀብታሙ፣ ትንሹም ትልቁም ባለጠጋው በሚያገኘው በመናኛው በእግዚአብሔር ውሃ። አያችሁ፣ እግዚአብሔር ምስጢር ሲመሰረት መናኛ ነገር ነው የሚጠቀመው። ምስጢር ሲመሰረት መናኛ ሰው የናቃቸውን ይህቺ አትረባ የሚባለው እገሌ አይረባ የት ይደርሳል በምትሉት ሰው እስቲ አሁን እዩ። መቄዶንያን አይታችኋል? እሱ ራሱ ቆሞ መሄድ የማይችል 7 ራስ የሚያደርግ አይታችኋል? ግን እንደው ጤናማ ሀብታም ሰው በቀን ለ8000 ሰው በቀን 4 ዳይፐር እየቀየረ የአይምሮ ህሙማን ሰንሰለት የበጠሱ ለሰው የሚያስቸግሩ እናት አባት በቃ ብሎ ውጭ አውጥቶ የጣላቸው ከመንገድ ያርሰ ሲሰበስብ እግዚአብሔር በማን እንደሚሰራ ታውቃላችሁ? እግዚአብሔር ይነሳ እንጂ ይሰራባቸዋል። ፈርዖንን ያስጨነቀው ምንድን ነው? በጊንጥ በቅማል በእባብ በተራ ነገር ነው እግዚአብሔር ያስጨነቀው። እግዚአብሔር ሊጠቀም ካለ ማንኛውም ነገር መጠቀም ይችላል። ስለዚህ በውሃ አምላካችን ኢየሱስ ክርስቶስ ተጠምቆ ምስጢርን አንደኛ መሰረተ። አንድ በተግባር ራሱ ጠምቆ። ሁለተኛ እንዴት መሰረተ? ሁለተኛ በአስተምህሮ መሰረተ። በምን መሰረተ? በትምህርቱ። ልብ እያላችሁ ይሉ። አንድ በተግባር፣ ሁለት በምን መሰረተ? ምን ብሎ አስተማረ? ማርቆስ 16 ቁጥር 16 ምን አለ? ማርቆስ 16 ያመነ
የተጠመቀ ይድናል፣ ያላመነ ያልተጠመቀ እናንበው። ያመነ የጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል አለ። እንዲሁም አሁን ትክክለኛ መመሪያ ነው። በጣም ከባድ ነው በነገራችን ላይ። ያመነ የተጠመቀ ይድናል፣ ያልተጠመቀስ ይድናል አይድንም? አይድንም። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን አይድንም ማለት ነው። ከዛስ በማቴዎስ ማርቆስ 16 ያመነ የተጠመቀ ይድናል። ሁለተኛ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ዮሐንስ 3 ቁጥር 3 እስከ 6 ሰው ድጋሚ ካልተወለደ ካልተጠመቀ የእግዚአብሔርን መንግስት ሊያይ አይችልም። አሁን ሁለት ነገር መልሱልኝ። አንድ በተግባር ተጠምቆ አሳየን። ከዛ በምን አሳየን? በትምህርቱ ምን ብሎ ነገረን? ያመነ የተጠመቀ ይድናል። ሁለተኛ ያላመነ ያልተጠመቀ አይድንም አለና ከዛ ለኒቆዲሞስ ምን አለው? ዮሐንስ 3 ቁጥር 3 እስከ 6 ላይ ድጋሚ ያልተወለደ የእግዚአብሔርን መንግስት ሊያይ አይችልም፣ ከውሃና ከመንፈስ ልትወለዱ ያስፈልጋችኋል በማለት ጥምቀት ለድህነት አስፈላጊ መሆኑን በቃልና በተግባር አስተማረ። ሶስተኛ ለቅዱሳን ሐዋርያት በሰጣቸው ትእዛዝና መመሪያ አስተማረ። ምን አይነት ትእዛዝ ሰጠ? ምን አይነት መመሪያ ሰጠ? ማቴዎስ 28 19 እስከ 20 ቅድም በነገርኳችሁ ወደ ዓለም ዳርቻ ሁሉ ሂዱ እያስተማራችሁ ደቀ መዛሙርት አድርጓቸው፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። በዚህ መሰረት ሃይማኖታቸው የቀና ቅዱሳን አባቶች ወነአምን በአሐቲ ጥምቀት ለስርየተ ኃጢአትን በምታስተሰርይ በአንዲት ጥምቀት እናምናለን በማለት የእምነት መሰረትን ደንግገዋል በጸሎት ሃይማኖታችን። ታዲያ እንደዚህ ከሆነ የጥምቀትን አስፈላጊነት ደግሞ ጥምቀት ምንድነው? ጥምቀትን ማን መሰረተ? ጥምቀትን የመሰረተው ክርስቶስ በተግባር አሳየን፣ ቀጥሎ አስተማረን፣ ቀጥሎ ለደቀ መዛሙርቱ መመሪያ ሰጠ። ልብ በሉ እንግዲህ ይሄን የተነተናችሁ በእንግሊዘኛ ቋንቋ ለልጆች ለትውልድ ስታስተምሩ ቤተክርስቲያናችሁ መብራቱ ናችሁ ማለት ነው። ስለዚህ እነዚህን ጭብጦች ያዝን ወደ ዋናው እየገባን ነው። ውስጣችሁ ወዳሉት ጥያቄዎች ትውልዱ ወደሚጠይቃችሁ ጥያቄዎች እኮ መነሻ ነው፣ እየሄድን ነው። ከዚህ በመቀጠል የጥምቀት በአራተኛው መቶ ክፍለ ዘመን የጥምቀትን አስፈላጊነት ስናይ ከኒቂያ ጉባኤ በኋላ የተነሱት አባቶች ከአባቶች አንዱ እንዲህ ይላል፣ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም። ራእይ 20 ቁጥር 6 ላይ ወንጌላዊው ቅዱስ ዮሐንስ በፍጥሞ ደሴት ታስሯል። 70 ዓመት ነው የታሰረው። ስንት ዓመት? 70 ዓመት እያለቀሰ እንኳን 70 ዓመት እኔ እዚህ መጥቼ 1 ዓመት የተቀመጥኩበት 100 ዓመት ነው ብዬ እንደ ሰው ስታዩት ማለት ነው። አይታችኋል? 70 ዘመን በፍጥሞ ደሴት ቁጭ ብሎ ሲናገር በፊተኛው ትንሣኤ ዕድል ያለው በሁለተኛው ትንሣኤ ሞት አይሰለጥንበትም አለና ዘጋው። ምን ማለት ነው ብለው አባቶች ተረጎሙ። የፊተኛው ትንሣኤ ማለት አምኖ የተጠመቀ ሰው ትንሣኤ አለው። የፊተኛው ትንሣኤ ማለት አሁን እናንተ ተጠምቃችሁ አይደል? ትንሣኤ አላችሁ። እኔም ትንሣኤ አለኝ፣ እናንተም ትንሣኤ አላችሁ። በፊተኛው ትንሣኤ ዕድል ያለው በሁለተኛው ትንሣኤ ደግሞ ዕድል አለው። በመጀመሪያው ተጠምቆ በአብ በወልድ በመንፈስ ቅዱስ ተጠምቆ ልጅነትን ያገኘ በሁለተኛው ትንሣኤ ደግሞ ዕድል አለው። ስለዚህ የመጀመሪያውን ትንሣኤ ሁላችንም ተጠምቀናል። ሀብተ ውልድና ስመ ክርስትና አግኝተናል። ክርስቶስን መሰረት ያደረገ ትምህርት ነው። ሰው ዳግመኛ ካልተወለደ እግዚአብሔር መንግስት ላይ አይችልም። ስለዚህ ድጋሚ የተወለደ ሰው በፊተኛው ትንሣኤ ህይወት አለው። አሁን ትንሣኤ የሚባለው ሰው በዳግም ምጽአት ኢየሱስ ሲመጣ ከሞት ተነስተን የምናገኘው ህይወት ከዛን ጊዜ የሚጀምር ይመስለዋል። ኖ የዘላለም ህይወት እዛ አይደለም የሚጀምረው። አንዳንድ ሰው የዘላለም ህይወት ሄደን የምንጀምር ይመስለዋል። አይደለም።
የዘላለም ሕይወት ከተጠመቅንበትና ክርስቶስን ከተቀበልንበት ከዛሬ ጀምሮ የዘላለም ሕይወትን ተቀበለናል። አሁን ሁላችሁም የዘላለም ሕይወት ነዋሪ ናችሁ እንጂ ጊዜው አይደላችሁም። ልንገራችሁ፣ ሊሳካ ይችላል ሕይወት። በተለያየ ውድቀት ልትወርቁ ትችላላችሁ። ሱስ ውስጥ ልትገቡ ትችላላችሁ። በዝሙት ልትወርቁ ትችላላችሁ። ሰክራችሁ ልትወርቁ ትችላላችሁ። ራሳችሁን ስታችሁ ሰው ተሳድባችሁ አዝናችሁ ሊሆን ይችላል። ሰርቃችሁ ሊሆን ይችላል። ጉቦ በልታችሁ ሊሆን ይችላል። ዋሽታችሁ ሊሆን ይችላል። ሰው አምታችሁ ሊሆን ይችላል። አምተን ሊሆን ይችላል። ግን ይሄ ብርሃነ ጥምቀት አይደል? ምንድን ነው ይሄ? ብርሃኑ ውስጣችሁ ሲገባ ይሄ ብርሃን የሚጠፋ ብርሃን አይደለም። እስከ ዳግም ምጽአት ያበራል። ከዳግም ምጽአትም ለዘላለም ያበራል። ድጋሚ ተወልዳችሁ እሱ በመሃል ላይ እያደገ ያለው የተከለው ተክል አረም ኃጢአት ሲመጣ ልክ የተከላችሁት ተክል ተምች ሲመጣ ይረጭበታል። የተለያየ እንዳይጠቀጠቅ ይታጠራል። ዋጋ አለ፣ ኩኩባ አለ፣ ይታጠራል። ልክ እንደዛ ሁሉ በክርስትና ብርሃኑ ውስጣችን ነው። በተለያየ ኃጢአት ብንወርቅም በንስሐ እያራገፍን ያንን እንቀጥላለን። አሁን የተጠመቀና ያልተጠመቀ ሰው እኮ እኩል አይደለም። አሁን የተጠመቀ ሰው ኃጢአት ሲሰራ ሄዶ ይሄ ብርሃኑ በውስጡ ወይኔ ሃይማኖቴ ለምን እንዲያረኩ የሚል የሚጸጸት እንትን ውስጡ አለ። ያልተጠመቀ ሰው ግን ምንም ብርሃን ውስጥ ስለጨለመ የሚጸጸትበት ነገር የለውም። ያልተጠመቀ ሰው ቶሎ የመለስ እድል የለውም። የተጠመቀ ግን ድጋሚ ለምንድን ነው ሄዳችሁ ስትመለሱ አሁን ኃጢአት ሰርቶ ዓለማዊ ሆናችሁ ስትመለሱ ቤተክርስቲያን እንደገና ጥምቀትን ማተጠምቃችሁ የማይደገመው ለምንድን ነው? ያ ብርሃን አንዴ ውስጣችሁ ገባ ስለማይጠፋ ነው። ግን በተለያየ መንገድ አፍናችሁት እንዳይታይ እያጨለምነው በተለያየ ኃጢአት እንትዝን ኖ ብላችሁ ያ ብርሃን በግድ እንደገና ሊበራ ስለሚታገድ ነፋሱ ምኑ ሲመጣ ልጠፋ ነውና እንዳይጠፋ ብላችሁ ትመጣል። አትጠፋም። ያቺ በውስጣችሁ የምታብብ ብርሃን ናት። እና የፊተኛው ትንሣኤ የተባለው ተነስተናል። እኛ በጥምቀት በኩል የመጀመሪያው ዕድል አለ። ቀጥሉ። ከዛ አስፈላጊነቱ ትንሣኤን ለማሰጠት ከሆነ ድህነት ያመነ የጠመቀ ይድናል። ከድህነት ጋር ደግሞ እንዲሁ ከመዳን ጋር ምን ልዩነት አለው ነው? መዳን ምንድን ነው? በክርስትና መዳን ጥምቀትን ከመዳን ጋር እንየው። ያመነ የጠመቀ ይድናል። ማርቆስ 16:16 ማርቆስ 16:16 የድህነት ባለቤት መድኃኒታችን ኢየሱስ ክርስቶስ በግልጽ እንደተናገረው ዘላለማዊ ድህነትን ለማግኘት የሚሻ ሁሉ ወልድ ዋህድ በምትለው ሃይማኖት አምኖ መጠመቅ ግድ ይለዋል። ለዚህም ጌታችን ከሙታን ከተነሳ በኋላ ለደቀ መዛሙርቱ ያመነ የጠመቀ ይድናል፣ ያላመነ ይፈረድበታል ነው። ያመነ የጠመቀ ይድናል ማለት አምኖ ከተጠመቀ ይድናል፣ ካልተጠመቀ ግን አይድንም በማለት አረጋግጧል። ጌታ ከቃሉ ከተማረ ቅዱስ ጴጥሮስ የመምህሩን ትምህርት መሰረት አድርጎ ጥቂቶችን ማለት 8 ነፍስ በውሃ የዳነበትን መርከብ ሲያዘጋጅ የእግዚአብሔር ትዕግስት፣ ይሄን በጣም ብታነቡልኝ አብረን ብናነበው በጣም ጥሩ ነው። አንደኛ ጴጥሮስ 3:20 ይሄንን እንተርጉመው። አንደኛ ጴጥሮስ 3:20 እንተርጉመው። ከመዳን ጋር እንየው ድህነትና ጥምቀትን። አንደኛ ጴጥሮስ 3:20 ቀጥል። አንደኛ ጴጥሮስ 3:20 ጎበዝ ሰው ይፍጠን። አንደኛ ጴጥሮስ 3:20 ምን ይላል? ማርያም የለሽም? ቤቲ ጽዮን ዛሬ አንባቢ የሚላከልልሽ የሚያነብልም። እሺ ቀጥል። ዮሲያስ ያመነ የጠመቀ ቅዱስ ጴጥሮስ ያስተማረውን ከድህነት ጋር ሲያገናኘው ምን አለው? ቀጥል። የሚያወጣ የለም? ቀጥል። ኢሳያስ ተመልከቱ። ከመዳን ጋር አያችሁት? በኦሪት ዘፍጥረት ምዕራፍ 6 ላይ ሰዎች በጣም ኃጢአት እየሰሩ ነበር አይደል? በጣም ኃጢአት በምድር ላይ በዛ በጣም። ከዛ እግዚአብሔር ነግሮ ሲያቅተው ኖህ አለው
መርከብ አዘጋጅ አለው። አስባችኋታል? 120 ዓመት ሙሉ መርከብ ማዘጋጀት? ስንት የዓለምን ፍጥረት የሚይዝ 120 ዓመት ሙሉ ትልቅ መርከብ አዘጋጀ። ቢነግራቸው አልሰማሉ። ኋላ ኖህ ከየፍጥረቱ ሁለት ወንድና ሴት ሲያደርገው ወደ መርከቡ አስገባ። ከበሮ እየመቱ ውሃው እየዘነበ እግራቸው ጋር ሲመጣ ይዘፍኑ ነበር። ወገባቸው ጋር ሲመጣ ይዘፍኑ ነበር። አንገታቸው ጋር ሲመጡ ይዘፍኑ ነበር። ከዛስ ወደ ተራራ ሲሸሹ ውሃው ተከተላቸው። የተራራው ጫፍ ጋር ውሃ ሲደርስ ይዘፍኑ ነበር። ከዛ ተራራውን ጫፍ ውሃው ሲደፍነው ወደ ኖህ መርከብ ሲሉ የኖህ መርከብ ተዘግቷል። አንዱ ውሃ ላላመኑት ላልታዘዙት ሞት ሆነ። ያው አንዱ ውሃ እኮ ነው። አንዱ ውሃ ያመነበትን ኖህን ደግሞ ምን አደረገው? አንሳፈፈውና አዳነው። አንዱ ውሃ መጥፊያም ነው። አንዱ ውሃ ምንድነው? መዳኛ ነው። ይሄው ውሃ ይላል ምን አለ መሰላችሁ ቅዱስ ጴጥሮስ የጥምቀት ምሳሌ ነው። ያ ውሃ ያመነበት ኖህን አንሳፎ እንዳዳነ ያላመኑበትን እንደጨረሰ አንዱ ውሃ ጥምቀት ላመኑበት ሕይወት ነው፣ ላላመኑበት ሞት ነው። ያመነ የጠመቀ ማለት በአንዱ ውሃ መዳንም ይቻላል በጥምቀት፣ ባለማመን ደግሞ አለመዳንም ይቻላል። መንግስተ ሰማያትን ለመውረስ የዘላለም ሕይወትን የእግዚአብሔር መንግስት ለማግኘት አንድ ሰው መጠመቅ አለበት። ካለበለዚያ መዳን አይችልም። ያመነ የጠመቀ ይድናል፣ ያላመነ የጠመቀ ይፈረድባት ማለት ያላመነ ሰው አይደለም ማለት ነው። ግልጽ ነው። ስለዚህ ዳግም ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ዮሐንስ 3:5 ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። እንዴት ነው ከውሃና ከመንፈስ ሰው የሚወለደው? ባልና ሚስት ሲያብሩ፣ ባልና ሚስት ሲተባበሩ፣ ባልየውና ሚስትየው የሚያደርጉት ግንኙነት ምን ይፈጥራል? ልጅ በስጋ ይወልዳል። ልክ ባልና ሚስት በፍቅር ተዋደው በእግዚአብሔር ፈቃድ በንጹህ ትዳርና መኝታ ልጅ እንደሚወልዱት ሁሉ ውሃውና መንፈሱ አብረው አንድ ላይ ድጋሚ እኛን ይወልዳሉ ማለት ነው። ውሃውና መንፈሱ ዘፍጥረት 1 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ውሃውና መንፈሱ አንድ ላይ አብረው ሰው ከአፈር ላይ እንደተነሳ ሁሉ ዛሬም ውሃውና መንፈሱ ስንጠመቅ አንድ ላይ አብረው ልጅነትን እናገኛለን፣ ዳግም እንወለዳለን ማለት ነው። ሌላው ይሄ ጥምቀት ለስርየተ ኃጢአት ይረዳል። ኃጢአትን ያስተሰርያል። ሰው ሲጠመቅ ኃጢአቱ ይቅር ይባላል ወይ የሚሉ ሰዎች አሉ። ሰው ሲጠመቅ ኃጢአቱ ይሰራል ወይስ አይሰራም? ወንአምን በአሐቲ ጥምቀት ለስርየተ ኃጢአት ጸሎት ሃይማኖት ላይ ያለ ነው። ሊቃውንት ቤተክርስቲያን አባቶቻችን ባወጡት ካሰፈሩት አንቀጽ አንዱ በጥምቀት ስርየት እናምናለን። ወንአምን በአሐቲ ጥምቀት ለስርየተ ኃጢአት ኃጢአትን በምታስተሰርይ በአንዲት ጥምቀት እናምናለን የሚለው እነዚህ አባቶች በቅዱስ መጽሐፍ የሰፈረውን በአንድ የቤተክርስቲያን የውስጥ ጠላቶች አማካይነት ወደ ቤተክርስቲያን ሾልኮ የገባ ትምህርት ነበረ። ያንን ለማራቅ የተናገሩት ነገር ነው። ለምሳሌ ያህል በድንቅ አጠራሩ አገልግሎት የጠራው ቅዱስ ጳውሎስ ከኃጢአቱ ይነጻ ዘንድ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ ይላል ሐዋርያት 22:16። ይሄ ጥምቀታችን ከኃጢአትም ጭምር የሚያነጻ ነው። ከምን አይነት ኃጢአት የሚያነጻው? ኃጢአት ከምን አይነት ኃጢአት ነው? ሰው ሲጠመቅ ከኃጢአት ይነጻል ስንል ኦሪጂናል ሲን ምንድን ነው? የውርስ ኃጢአት። የውርስ ኃጢአት አሁን ስንጠመቅ ከውርስ ኃጢአት እኮ ድነናል አይደል? ማን አድኖናል? ክርስቶስ። በጸጋው ድናችኋል ማለት
በአዳማዊ ኃጢአት ማንም ሰው አይጠየቅም። ከውርስ ኃጢአት ምን ብለናል? ድነናል። ከውርስ ድነናል። ሁለተኛ ሕፃናት በኃጢአታቸው አይጠየቁም። ምን ማለት የለባቸው፣ እነሱን አይመለከትም። ነገር ግን አዋቂዎቹ ነው ትልልቆቹ ነው አምነው ሲጠመቁ ከኃጢአታቸው ጭምር ልጅነትን ሲያገኙ ያነጻቸዋል። ከኃጢአት የሚያነጻ ነው። ሌላው ሰው ሲጠመቅ በማን ስም ነው የሚጠመቀው? በማን ስም ነው? በክርስቶስ ስም አይደል? በክርስቶስ ስም ነው አይደል? በማን ስም ነው የሚጠመቀው? ክርስቶስ ማን ነው? ክርስቶስ ማን ነው? እግዚአብሔር። እግዚአብሔር ማን ነው? እግዚ ማን ነው ያልነው? እግዚ ኢየሱስ። አብ እግዚአብሔር አብ። ሄር ማን ነው? መንፈስ ቅዱስ። ስለዚህ ኢየሱስ ራሱ ማን ነው? እግዚአብሔር ነው። እግዚአብሔር ስንት ነው? አንድም ሶስትም ነው። ስለዚህ ሥላሴ ማለት ሶስትነት ማለት ነው። ስለዚህ እግዚአብሔር ሶስትነት። ስለዚህ ቤተክርስቲያን የምታጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው። በአብ በወልድ በመንፈስ ቅዱስ። አንደኛ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ይላል። ሁለተኛ ኢየሱስ ክርስቶስ ምስጢረ ጥምቀትን ሲፈጽም ማን ነበረ? አብ በደመና የምወደው ልጅ ይህ ነው ሲል፣ መንፈስ ቅዱስ በርግብ አምሳል፣ ቀጥሎስ ተጠማቂ ወልድ በስጋ ማርያም። ስለዚህ በዮርዳኖስ ምስጢር ሲፈጸም እግዚአብሔር በአንድነት በሶስትነት ተገልጧል። አንድም ሰው ሲጠመቅ ጥምቀቱ መጽሐፍ ቅዱሳዊና ትክክለኛ ለመሆኑ የሚታወቀው በአብ በወልድ በመንፈስ ቅዱስ ስም ነው። ደቀ መዛሙርት በኢየሱስ ስም ብለው አጥምቀዋል። ኢየሱስ ማን ነው? እግዚአብሔር። እግዚአብሔር ስንት ነው? አንድም ሶስትም ነው። ስለዚህ ሶስትነቱ ደግሞ ቅድም እንዳልነው እግዚ ኢየሱስ አብ እግዚአብሔር አብ ሄር መንፈስ ቅዱስ። አንድ ሰው በኢየሱስ ስም ቢጠመቅ ምስጢረ ሥላሴ ስለገባቸው ደቀ መዛሙርቱ በኢየሱስ ስም ቢጠመቅ በኢየሱስ ስም ያሉት በሥላሴ ስም የሚለው ነገር ስለገባቸው ነው። ኢየሱስ እግዚአብሔር ነው፣ እግዚአብሔር አንድም ሶስትም ነው። ይሄ ምስጢር ስለገባቸው ነው። ሌላው በምስጢረ ጥምቀት ውስጥ በምስጢረ ጥምቀት ውስጥ ከምናያቸው ምስጢራት አንዱ ስንጠመቅ የክርስቶስ አካል ነው የምንሆነው። የማን አካል? የክርስቶስ አካል መሆኛ ነው ጥምቀት። ክርስቶስ አካል መሆን ጥምቀት የክርስቶስ አካል መሆናችንን የምናረጋግጥበት ነው። የክርስቶስ ገላትያ 3 ቁጥር 27 የክርስቶስ አካል መሆናችንን የምናረጋግጠው በጥምቀት ነው። ገላትያ 3 27 በብሉይ ኪዳን አንድ ሰው የእግዚአብሔር ሕዝብ መሆኑ የሚረጋገጠው በምንድን ነው? በብሉይ ኪዳን አቤ በብሉይ ኪዳን አንድ ሰው የክርስቶስ በብሉይ ኪዳን የእግዚአብሔር ቤተሰብ መሆኑ የሚረጋገጠው በምንድን ነው? ይሄ ሰው የእግዚአብሔር ሰው ነው ወይስ የእግዚአብሔር ሰው አይደለም? አሁን እናንተ እስክር አስራችሁ ነጠላ ስታደርጉ ምንድን ይላችኋል? ሰው አቤ ኦርቶዶክስ ነው ይላል አይደል? እናንተ ቃለ አብ ደግሞ ሳያስር ደረቱን እያሳየ እንዲህ ቢሄድ ወይ ደግሞ ጀለቢያ ቢጠመጥም ምንድን ነው ይላል? ሰው ሙስሊም። እሺ፣ ስለዚህ አንድ ሰው መለያው ኦርቶዶክስ ነው አይደል? ለምሳሌ አትሌቶች ሮጠው ሲያማትቡ ምንን ይገልጻሉ? ክርስትናቸውን። አሁን እንትና ማነች ሴቷ ኪዳነ ምሕረትን ፎቶ ያወጣችው ሮጣ የኪዳነ ምሕረት ስታሳይ ምን መሆኗን ገለጸች? ኦርቶዶክስ። እንትና ደግሞ ሞሳላ ደግሞ ሊቨርፑል ተጫዋች ጎል ያስገባና አላሁ አክበር ይሰግዳል። ምንን እየገለጸ ነው? እስልምና እየገለጸ ነው። ሴዲዮ ማኔ ይገልጣል። አንዱ ደግሞ ስታየው እንዲህ ብሎ ተጫዋች ሊያማትብ ይችላል ጎል ሲያስገባ። ምን እየገለጡ ነው? እምነታቸው የማን ወገን እንደሆኑ። በብሉይ ኪዳን አንድ ሰው ይሄ እግዚአብሔር ወይም አይደለም ብላችሁ የትም ቦታ ላይ በባህላዊ ሕክምና ቤት ሰውነቱን ሐኪም ሳይሆን በሆነ ነገር የሚለይበት ነገር ምንድን ነው? ኒሻን ምንድን ነው? ሃይማኖቱ ምንድን ነው? እሱ እኮ
ይሄ ሰው የእግዚአብሔር ሰው ነው፣ ይሄ እግዚአብሔር ሰው አይደለም የሚለውን ማርያማዊት የእግዚአብሔር ሰው ናት ወይም አይደለችም የሚለው የሚታወቀው በምንድን ነው? በማተም። በብሉይ ኪዳንስ በግዝረት። ኦሪት ዘፍጥረት ምዕራፍ 17ን ስታነቡ ወንድ ልጅ ማለት ሴቶች አሉ፣ ወንድ ልጅ ከተገረዘ የእግዚአብሔር ሕዝብ ከእግዚአብሔር ጋር ነው። እነዛ እንደውም እንዲጠፉ የኔ ሕዝብ አይደሉም ብሏል እግዚአብሔር። አንድ ሰው የእግዚአብሔር ሕዝብ ነኝ ብሎ መገለጫ ምልክቱ ምንድን ነው? ግዝረት ነው። ሲገረዝ አንድ ሰው የማን ሕዝብ ነው? የእግዚአብሔር ሕዝብ ነው። ካልተገረዘስ የእግዚአብሔር ሕዝብ። የአብርሃም የቃል ኪዳኑ የተስፋው ተካፋይ ቤተሰብ መሆኑ የሚታወቀው በግዝረት ነው። ልብ በሉ። ስለዚህ ይሄ ሰው የእግዚአብሔር ሰው ነው። በአዲስ ኪዳን ደግሞ ይሄ ሰው የእግዚአብሔር ሰው ነው ብሎ የሚለይበት ምንድን ነው? በአዲስ ኪዳን ቆላስይስ 2:11 ማን ያወጣልኝ ይሆን? ቆላስይስ 2:11 ላንብላችሁ እኔ ካልሆነ በክርስቶስ ገዛሪነት የኃጢአት ሕዋስ ሰንኮፍ ቆርጦ በመጣል ሰው ሰራሽ አይደለ ግዝረትን የተገዘራችሁበት በጥምቀት ከእርሱ ጋር የተቀበራችሁ ከሙታን ተለይቶ ባስነሳው በእግዚአብሔር ረዳትነትም በሃይማኖት ከእርሱ ጋር ለመኖር በእሷ ተነሳችሁ። ቆላስይስ 2:11 አያችሁ። እኛ በአዲስ ኪዳን ያለን ደግሞ መጠመቅ የተጠመቀ ሰው የእግዚአብሔር ህብረት እንዳለው የእግዚአብሔር ቤተሰብ እንደሆነ የእግዚአብሔር አካል እንደሆነ የእግዚአብሔር ወገን የሚባለው በጥምቀት በኩል ነው ይላል። ለምንድን ነው ጥምቀትን የግዝረት ምሳሌ ያደረገው? ህፃን ልጅ ለምሳሌ ግርዛት ሲፈጸም በፍጹም ምልክቱ እስኪሞት ድረስ አይጠፋም። አንድ ሰውም ከተጠመቀ የጥምቀቱ ብርሃን ለዘላለም እስኪሞት ድረስ ከልቡም አይጠፋም፣ ሞቶም ለዘላለም የሚኖር ብርሃን። ስለዚህ አንድ ሰው ከእግዚአብሔር ጋር ህብረት አለኝ ብሎ ለመናገር መጀመሪያ በጥምቀት ከክርስቶስ ጋር ህብረት መፍጠር መቻል አለበት። የክርስቶስ መሆኑን አካልነቱን ታድለን። አሁን እናንተ ክርስቶስ ግንዱ ቢሆን እኛ ቅርንጫፍ ነን፣ አካል ነን። የክርስቶስ አካል ለመሆናችን አንዱ መገለጫ ጥምቀት ነው። ይህንን ገላትያ 3:27 ላይ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል በማለት ቅዱስ ጳውሎስ ይናገራል። አንድ ሆናችኋል፣ የክርስቶስ አካል ሆናችኋል። ሌላው ክርስቶስን መምሰያ ነው ጥምቀት። አካሉን እንሆናለን በጥምቀት እሱን እንመስላለን። የምንመስልበት ነው። ሮሜ 6:3-4 ክርስቶስን በሞቱ የምንመስልበት አንዱ ነገር ጥምቀት ነው። በሞቱ የምንመስልበት ሮሜ 6:3 ልብ በሉ። እንዲህ ይላል፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። አቤት 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 ደስ ይላል። አሁን ይሄንን ነው ኢየሱስን እኔ አለ ቅዱስ ጳውሎስ ክርስቶስን እንደመስል እናንተም እኔ መሰሉ። ክርስቶስን መምሰል ትፈልጋላችሁ ወይስ ማንን? ለምሳሌ አንድ ታዋቂ የምታደንቁት ሰው በዓለም ላይ ካለ እሱ ታቱ ካረገ ታቱ የሚያደርጉ አሉ። እሱ ጫማ ካረገ እሱ ጫማ ያደርጋሉ። እሱ ምግቡ በጣም የሚመርጡ ምግብ አሉ። የእሱን ስታይል የሚከተሉ ሰዎች አሉ፣ ተከታይ አላቸው። ልክ እንደዛ ሁሉ ክርስቶስን መምሰል እሱ ማሊያ ከተሸጠ የእሱን ማሊያ 7 ቁጥር ለብሰው በዛ የሚመስሉታል፣ እሱን ለመምሰል ማለት ነው። አንድ ዘፋኛን ካረገ ያን ያህል እና እኛ ክርስቶስን የምንመስለው በምንድን ነው? በጥምቀት ነው። እንዴት ነው የምንመስለው? ቁጭ ክርስቶስ ለመምሰል ክርስቶስ ተወለደ፣ አደገ፣ ተሰቀለ፣ ሞተ፣ መቃብር ገባ። በስንተኛው ቀን ተነሳ? በሶስተኛው ቀን። ታዲያ እኛ ስንሰቀል መቃብር እንግባ እንነሳ በሶስተኛው ቀን?
አዎ በሉ እንጂ እንዲያው አዎ ከሱ ጋር እንወለድ። ቤተልሔም ፍጹም ትሁት እንደሆነ ትዕቢትን እናስወግድ። በቃ ራሳችሁን ከጣላችሁ ማን ይጥላችኋል? ዝቅ በሉና ተባሉ። አምላክ እግር ይዟል ያለ አምላክ ሲሆን እግር ልጠብ ብሏል። ዝቅ በሉ። ለሰው የሰው የዋልክ በጣም ፍጹም ለሰው መመቸት ነው፣ ዝቅ ማለት ነው። ክርስቶስን መሰሉ በምን በትህትና። ባለ ዙፋኑ ጌታ ባለ በረት ሆነ። እኛ ምንም እኮ ነን። የምራቅ ትንታ ይበቃናል። ለማናቀት የወባትን ትገለናለች። ለየትኛውን ምን መካው? ዝቅ በሉ። ፍጹም ለሰዎች ተመቹ። በቃ ለወንድሞቻችሁ አትጎራብጡ። ለእናት ለአባት ለቤተሰብ ለሰው ክፉት በቃ ፍጹም ትሁት ነው። ሁሉን ያዙ ግን ሁሉ የእግዚአብሔር ነው በል። ያማት ራስን መጣል ዝቅ ማድረግ ክብርን ማስ አይደለም፣ ግን ትሁት መሆን ትህትና አምላክን መምሰያ ነው። ባዶ ነኝ ስትሉ እግዚአብሔር ይሞላችኋል። እኔ ያለ ሰይጣን ወድቋል። በመዝገበ ቃላት አታበራሩትም። በመዝገበ ቃላት አይብራራም። በነገራችን ላይ ትዕቢት ሙሉ ነኝ ነው። ሙሉ ነኝ ስትል ያልፋል። የቱ ጋር ጨምርናል። ባዶ ነኝ ቃል ይሞላልሃል። እመቤታችን ትሁት ናት። የአምላክ እናት ተብላ ነው ገረዱ ነው ያለችው። ዛሬ እኛም ሴት እሷም ሴት ይላሉ። አምላክን አልወለዱ፣ አምላክን አልጸነሱ፣ ገብርኤል አላበሰራቸው። ግን ትዕቢት ነው ይሄ። ፈጽሞ በትዕቢት እግዚአብሔርን አናገኘውም። እና በትህትና ቤተልሔም እስራኤልን የጎበኛቸው አላቸው። ለህብረት ፍጠሩና ሲሄዳችሁ ጎብኙ። ልክ ቤተልሔም ስትገቡ እኮ ዋሻው ልክ እንደዚህ ነው። እንዲህ ብላችሁ ነው የምትገቡት፣ በጣም ዝቅ ብላችሁ። ምክንያቱም ነገስታት ማንቱ ሲማር በዲዳስፋ ሜልኩ 10,000 ወታደር ስራቸው ነበራቸው። ሲመጡልን በኮከብ የተመሩ ግን እንዲህ ጎንበስ ብለው ገብተው ነው ጌታ ነኝ። እዛስ እረኞቹ ዓለሜና እነሱም ጎንበስ ብለው ነው። ጎንበስ ያለ ጌታ ነው ያው። እውነቴን ነው ብላችሁ በፍጹም ለትልቁም ለትንሹም ለሰዎች በጣም ማለት ያስታውቃል። ትሁት ሰው እኮ ተለዩት እኮ አይልም። በእውነት ትዕቢተኛ እኮ በቃ መውደቂያው ቅርብ ነው። ወጣና እንደ ሸምበቆ ተምዘገዘገ እንደ ሙቀጫ። 7 ደረጃ እግዚአብሔር ሲያወጣችሁ እየሰበራችሁ አትሄዱ የወጣችሁበትን። ምክንያቱም መመለሻ እንዳይሆን ስለሚሆን በኋላ መውረድ ስላለ ሬሳችሁ እንዳታርቁት ጠንቀቅ ብላችሁ እንደዚህ ጸልያለሁ። ጠላቴን ከፍ አለ። ምን ነው ኋላ ሲወርቃት እንቶም እንዳይተርፋለ እና ከፍታችሁ ሬሳ ማራቂያ እንዳይሆን አንታበይ። በእውነት እግዚአብሔር በምንም ተአምር እግዚአብሔርን የፈለገች ሎታ ፓይለት ብትሆን ኢንጂነር ብትሆን ቢሊየነር አትማርከው። ትሁት ከሆንክ ትማርከው። እና ክርስቶስ መሰሉ አንድ በምን በትህትና። 2 ስደት ተሰዳቸው። ክርስቶስ ተሰዷል። መሰደድ እኮ ምንም ማለት ግን እግዚአብሔርን አትካዱ። በተሰዳችሁበት ቦታ ስሩ፣ ቤተሰባችሁ እርዱ፣ ተለወጡ፣ ደጉ። ያላችሁበት ቦታ ተረጋጉና ቁጭ በሉ። ወጣቶች ናቸው፣ ቤት ግዙ፣ ልጆች ውለዱ፣ አግቡ። ቤተሰብ ካለ አምጡ። ያላችሁ ነዳሞን ትከሉ፣ በሶ ብለው አንተከሉ፣ ጌሾን ትከሉ። ያላችሁበትን ቦታ እዚህ ሆነ እዛ ያለው ልቡ እዚህ ነው። እዚህ ያለው ደግሞ ለሀገር አፈር አብቃይ ያለ መከራ ነው። ቤተክርስቲያን እንዴ መቼ ተረጋግታችሁ የምትኖሩ? ተረጋጉ እንጂ መቼ ነው እንዴ? እዛ ሲወጣ ህዝብ አስለቅሶ በሶውን በርበሬውን ጭኖ ያሰዋል። ቤተሰብ ይወጣል ልቡን ሰብሮ። እንደገና ዙሩ ለሀገር አፈር አብቃይ ስለት። እንደገና በሬሳው ደግሞ በ1,000 ብር መጥቶ በ15,000 ካርጎ ዘርጎ የተመለሰ ደግሞ ልብ ይሰብራል። ለምን ባላ አፈሩ አያጸድቅም ወዳጄ። ኢየሩሳሌም ደግሞ መሳለም እኮ አያጸድቅም፣ ብቻውን አያጸድቅም። አምነህ ከሄድክ ነው የበረከት ቦታ ነው። አዎ ግን ኢየሩሳሌም ቱሪስቱም እየሄደ እኮ ነው የማያምነው። ሙስሊሙ እኮ ይሄዳል። ቁረብ ነው ዋናው። ከጎን እኮ አሉ ፍልስጤሞች ያላመኑ ይስቁብሃል። አሁን ስትሳለም እና እነሱ ሊጸድቁ ነው ይጸድቃ እየሰደቡ ነው። ሽንታቸውን ዘጥሮ ይሸናሉ። ምንም አይመስላቸው ይሉብሃል። አሁን አንድ ሰው ኢየሩሳሌም የጌታ መቃብር ከመጎብኘት አንተ ስጋውና ደሙን ተቀበል። ያኔ መቃብሩ ሆድ ውስጥ ይሆናል። ትጎበኛለህ ራስህ በብዙ በቅዱሳን ሁሉ እና ሂዱ። ግን ያመነ ሰው መገለጫ ነው። ላሊበላ ያላመነው ቱሪስቱ እኮ ይመጣሉ። ከጀርመን ከየት ከአውሮፓ ከየት ይመጣል። ግን እመን ነው መሰረት ያለም ተረጋግተህ ባለበት ቦታ ክርስቶስን መምሰል ስራ መስራት ነው። ቀጥሎስ መስቀል ነው። ክርስቶስ ነው መስቀል ነው። ብዙ መስቀሎች አሉ ግን እያንዳንዳቸው በስማችን፣ በህይወታችን፣ በትዳራችን፣ በልጆቻችን፣ በጓደኞቻችን ብዙ መስቀሎች አሉ በየቀኑ። ይሁዳዎችም አሉ። በቃ የክርስቶስ መስቀል ይሁዳ ነበር። የክርስቶስ መስቀል ጴጥሮስ ነበር። ያመናቸዋቸው ይክዳሉ፣ የወደዳቸው ይጣላቸዋል። ምስጢር ያካፍሏቸው በዛ እያስፈራሩ ለመኖር ይፈልጋሉ። ብዙ አይነት መስቀል አለ። ከአርብ እስከ እሑድ የሰው ልጅ ጉዞ አለ። መስቀል በየቀኑ ተሸክማችሁ የምትሄዱት ነው። ቻሌንጅ አለ። በየጉዟችሁ ስፒድ ብሬከር አለ። መኪና ገርገጭ የሚያደርግ ሊጎዳችሁ አይደለም፣ እናንተን ማትረፍና ማስተናገር መስቀል አለ በህይወታችሁ ውስጥ።
እያንዳንዳችሁ በህይወታችሁ ውስጥ በየቀኑ ሙግት አለ። በትዳር ውስጥ ብዙ ሙግት አለ። በጓደኛ ውስጥ ብዙ ሙግት አለ። በሥራ ቦታ ብዙ ሙግት አለ። በጤንነት ጉዳይ ብዙ ሙግት አለ። መስቀል ተሸክመን ነው የምንሄደው። መስቀል አልባ ክርስትና የለም። መቃብር ወርዷል። በጥምቀት ወረዱ። ሕፃን ሲጠመቅ ማንኛውም ሲጠመቅ ሙሉ አካሉ መግባት አለበት ውሃ ውስጥ። ጥምቀት ክርስቶስን የምንመስልበት አለ። እሱ በሄደበት መስመር የምንሄደው ውስጥ ግብ ውስጥ እስኪ ለጓደኞቻችሁ ጋር ስትዋኙ ወደ መጨረሻ እዚህ አብቀ በላይ አቆይቱ። ትንሽ ተንፈራቆ እንዴ ሞክራችሁት? እንዳትሞክሩ ኃላፊነት አልወስድም ደግሞ እሱ ሞክራ። ግን ምንን ያሳያል? የሞታችሁ ላይ ያሰማችሁ እስክትወጡ ነው ሳይጨቃችሁ። አያችሁ ቤተክርስቲያን ስትጠመቁ ሙሉ ሕፃኑን ምንድን ነው የምታደርገው? መዝፈቅ ነው ውስጥ ይጨነቃል። ይሄ ማለት ምንድን ነው? ሞትን በጨረፍታ ማየት። ምንን ማየት? አያችሁ ቅዱስ ጳውሎስ ትንሣኤውን በሚመስል ትንሣኤ እንድንካፈል ሞቱን በሚመስል ሞት በጥምቀት በኩል ምን እንላለን? እንካፈላለን። ሞቱ ምንድን ነው? መቃብር መውረድ ነው። የጌታን መቃብር በውሃ ውስጥ በመዘፈቅ ከዛስ በመውጣት ስንት ጊዜ ነው የሚሆነው? አጥማሙ ስንቴ? 3 ጊዜ። በማን ስም? በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ። ለምን? ክርስቶስ 3 ቀንና 3 ሌሊት መቃብር ውስጥ እንዳደረና እንደተነሳ ለመግለጥ 3 ጊዜ እንጠመቃለን። ሌላው በአብ በወልድ በመንፈስ ቅዱስ ስም መጠመቃችንን ለመግለጥ በዚህ መንገድ እንጠመቃለን። ስለዚህ ክርስቶስን የምንመስልበት አንድ ሰው እመስለዋለሁ የሚለው በዚህ በቅዱስ ጳውሎስ አስተምህሮ ውስጥ ክርስቶስን መምሰያው መንገድ አንዱ ይሄ ነው። ይሄ ነው ክርስቶስን አካል መሆን፣ ክርስቶስን መምሰል። ሌላው የጥምቀት አይነቶች ስንት ናቸው? ስንት ናቸው? ንገሩኛ። የጥምቀት አይነቶች የጥምቀት አይነቶች የጥምቀት አይነቶች የልጅነት ጥምቀትና የንስሐ ጥምቀት ያቺ ነው ማለት ነው። ነገ በደንብ ልታስተምሪበት የምንና የምን የንስሐ ጥዬ የምንና የምን እስቲ የንስሐን የሚነግረኝ ጥምቀት ሁለት አይነት ነው። የልጅነት አለ፣ የንስሐ። እሺ አሞክር እስቲ ሳምሪ ካወቀና ያው የጥምቀት አሁን ዞሮ ዞሮ ሁለቱም ውሃ ናቸው አይደል? ግን የጥምቀት አይነቶች ምንም ስንት ናቸው ነው? አንደኛው የንስሐ ጥምቀት የምንለው የንስሐ ጥምቀት ማለት ለምሳሌ አንድ ሰው ተጠምቋል በልጅነቱ አይደለም? በልጅነቱ ከጠመቀ በኋላ ከቤተ ክርስቲያን ይሄዳል። ኃጢአት ይሰራል፣ በዓለም ይቆያል፣ ይዘፍናል፣ ይጨፍራል። ምን ይላል? ሉቃስ 5 ላይ ልጅ ነበር አለፊትም ግን ጠፋ። ከጠፋ በኋላ ተመለሰ። አባትየው ሰርግ ሰርጎ እልል ብሎ ድግስ ደግሶ ልጁን ተቀበለው። አሁን አንድ ሰው በ40 በ80 ቀን ተጠምቆ ኃጢአት ሲሰራ ቆይቶ ሲመጣ ድጋሚ ይጠመቃል? አይጠመቅም። ጥምቀት ምን ስለማይሆን ድጋሚ ስለማይሆን ስለ ቄደር ምንለው ወይም አንድ ሰው ከሄደ በኋላ ሲመት የንስሐ ጥምቀት ቤተክርስቲያን ይቅር ብለሃለች። ፊትም ልጅ ነበርክ፣ በመሃል ልጅነቱን አቋርጠው ነው እዚህ ሀገር ሆናችሁ ሲም ካርድ ታወጣላችሁ። ቁጥራችሁ መጨረሻው 20 መጨረሻው 7 ቁጥር አወጣችሁ። አገር ቤት ሄዳችሁ ከዛ በኋላ ስትሞት ተቋርጧል። ቴሌ ጋር ተነጋግራችሁ ያንኑ ቁጥር ታስቀጥላላችሁ። አዲስ ሲም ነው እንዴ? ሲሙ ነበረ ድሮም በስማችሁ። ያን ሲም ነው ያስቀጠላችሁት። ቀፎ ልጥቀሽ ግን ሲሙ ልክ እንደዛ ሁሉ አንድ ሰው ሄደ ሲመለስ የምን ጥምቀት ይባላል? የንስሐ ጥምቀት፣ የመመለስ ሶሪ እግዚአብሔር ሆይ በድያለሁ፣ ኃጢአት ሰርቻለሁ፣ ይቅር በለኝ፣ ቤት ነበር ወጣው፣ እባክህ አምላኬ መልሰኝ፣ ይቅር በለኝ። ፊትም ልጅ ነበራችሁ፣ ጓደኛ ነበራችሁ፣ ታውቃለህ፣ ባልና ሚስት ነበሩ፣ ተጋብተዋል፣ ቃል ኪዳን አላቸው፣ በመሃል ተጣሉ።
ከዛ ባልየው ሶሪ ያለ ወይ እሷ ይቅርታ እሱ ተቀበላል፣ ይቀጥላሉ። ግንኙነቱ ግን አዲስ ጀመር ሳይሆን ድሮ የነበረ ነው። ይሄ ግልጽ ነው። ሁለተኛው ግን የምን ጥምቀት ነው? የልጅነት ጥምቀት ይባላል። ልጅ የምንሆንበት ጥምቀት፣ እግዚአብሔር አባት እኛም ልጅ የምንሆንበት። ሮሜ 8 ቁጥር 15 አባት ብለን የምንጮህበትን የልጅነት ስልጣን ተቀበልን እንጂ የባርነትና የፍርሃት መንፈስ አልተቀበልንም። እግዚአብሔር አባት እኛ ልጅ የምንሆንበት የምን ጥምቀት ይባላል? የልጅነት ጥምቀት። ልጅነት። አሁን እኛ እኮ ልጅ ነን። እግዚአብሔር ምንድን ነው? አባት ነው። ይሄ የልጅነት ጥምቀት ይባላል። በመቀጠል ይሄ ጥምቀት በምን ይከናወናል? ጥምቀት በምን ይከናወናል? እሺ፣ በጣም ጥሩ። አቤ ምን አልክ? በውሃ እንዴት ተደርጎ? በተከማቸ ውሃ በመዘፈቅ። ሲዘፈቅ ሙሉ አካል ነው ወይስ ግማሽ አካል ነው? እጅ ብቻ ቢገባ ይሆናል? እግር ብቻ ይሆናል? አዎ። ማቴዎስ 3 ላይ ክርስቶስ ከውሃው በወጣ ጊዜ ይላል ውሃ ውስጥ ገብቷል አይደለም? ታጠብ የሚለው ቃል ራሱ በጥምቀት ታጠብ፣ አንተና ቤተሰብ ታጠብ በውሃ ሙሉ አካል ነው መታጠብ የሚገልጠው። ስለዚህ ግማሽ አካል እጅ ገብቶ እግር ገብቶ ብቻ ጥምቀት አይፈጸም። ጥምቀት ማለት ሙሉ አካልን መዘፈቅ ነው። ይሄ የውሃ ጥምቀት፣ በውሃ መጠመቅ ልጅነትን ማግኘት ይቻላል። ሁለተኛውስ የሚፈጸምበትን እኮ ማቴሪያሉ የሚፈጸም ውሃ ተፈጸመበታል። ያን ነገር ለምሳሌ መድኃኒት ምን ይሰራል ይባል? በመርፌ አለ፣ በእንክብል ሊሆን ይችላል፣ በሚቀባ ሊሆን ይችላል። ያ ግን ዞሮ ዞሮ ምንድነው? ሁሉም አንድ አይነት መድኃኒት ነው። ለአንተ ግን በምን መንገድ ልስጥህ ይላል ሐኪሙ። በመርፌ ልስጥህ? በግሉኮስ? በጣም ጥሩ። ግሉኮስ መርፌ የለውም? ብሉቱዝ አለ። ድሮፕ እንዳትል። እሺ፣ በምንድን ነው? ቅድም አቤ እንዳለው አንድ በውሃ ሁለት በእሳትና በመንፈስ። በእሳትና በምን? በመንፈስ። ልብ በሉ፣ በእሳትና በመንፈስ። እነዚህ በእሳት በክርስቶስ አምነዋል። አምነው ግን ጦር ሜዳ ሊሆን ይችላሉ። የመጠመቅ ዕድል፣ ከአንጋ መሄድ ዕድል፣ ምስጢር የፈጸመ ዕድል አላገኙም። እነዛ ሰዎች እንዴት ነው የሚሆኑት? በእሳት ይጠመቃሉ። በመንፈስና በእሳት፣ በመንፈስ ቅዱስ እሳት የሚጠመቁ አሉ። ሶስተኛ የደም ጥምቀት። ደም፣ ሰው በደም ይጠመቃል። የደም ጥምቀት የሚባለው እስከ 4ኛው መቶ ክፍለ ዘመን በግበበ ምድር ወይም በካታኮምብ ውስጥ ክርስቲያኖች እንደዚህ ማስተማር አይቻልም። አሁን እናንተ ቆጣችሁ በህግ ስለሚያስገድድ ዋሻ ውስጥ ይገቡና አሁን በስዕል ኢየሱስ ተወለደ፣ ሞተ፣ ተነሳ፣ አረገ፣ ሊፈርድ መጣ የሚለው በስዕል ነበረ ወንጌል የሚሰብኩት። እዛ ውስጥ በጣም ይገደል ይራሻው ሰው። ስለዚህ በዛ ዘመን ክርስቲያኖች ይያዛሉ፣ ታድለው ይያዙና 5፣ 6፣ 10 አደባባይ ላይ ይቆማሉ። ከዛ ህዝብ በድምጽ ተቀስቅሶ በዘመኑ በነበረው ሚዲያ ልክ እንደ ስቴዲየም ይጠራል። ያ የሰማዕታት አደባባይ ላይ እገሌን ያየ ይቀጣ ይላል። መንግስት ይጠይቃቸዋል። ቤት፣ ንብረት፣ ሰረገላ፣ ሀብት እንሰጣቸዋለን ክርስቶስን ካዱ ይሏቸዋል ህዝብ ፊት። አይ እኛ የበለጠውን አይተናል፣ የተሻለውን ስላየን በፍጹም አናደርገው። እርግጠኛ ናችሁ? ታው ይሏቸዋል። እዩ ያን ሰይፍ፣ በፍጹም እዩ ያን ገጀራ፣ እዩ ያን መትረየስ፣ እዩ ያን ወታደር የሚያርደውን እንደ ሳውዲ እንዲህ አድርገው ከአንገታችሁ ላይ እንትን የሚገሉትን 40 እንደዛ እሱ ትፈልጋለህ? እንደዛ ነው ትፈልጋለህ? የተሻለውን አይ ምክንያቱም የሚታያቸው ነገር በሱ ሰማይ ስለሆነ እዛ እዩ እናንተም ይላሉ ህዝቡን። ከተማራችሁ ከነሱ ተማሩ። ልክ እንደነሱ እናደርጋቸዋለን ካሁን በኋላ ኢየሱስ የሚባል ካመናችሁ ብለው አንገታቸው በሰይፍ ሲሏቸው እዛ ጋር ያለ ህዝብ ይፈራል ብለው ለማስፈራሪያ ለመቀጣጫ ነበር። ከዛ ህዝቡ እንዴት ነው ሲሉ አይ
እናንተ ገዳዮቹ ወታደሮች ፊታቸው አዝነው ነበር፣ ሟቾቹ ደግሞ እየሳቁ ነው የሞቱት። ሰው እንዴት ውሸት ለሆነ ነገር እየሳቀ ይሞታል? ደስተኛው ነው በፍጹም። ከእናንተ ይልቅ ደስተኛ ሆነው በተሰዉት ክርስቲያኖች አምላክ በኢየሱስ አምነናል። በወረደው በሞተው በተሰቀለው በተነሳው ሊፈርደው ይላል። ከዛ መንግስት አፈሙዙን አዙሮ ያን ህዝብ ይጨፈጭፍ። ያ አደባባይ በደም ነው። በዛ ሰዓት ንስሐ የመግባት እድል ሄዶ የመጠመቅ እድል ስርዓቱን የፈጸም እድል ስለሌለ ምን ያደርጋሉ? ወዲያው ስለሌለ እነዚህ የደም ሰማዕታት ይባላሉ። የምን ሰማዕታት? የደም ሰማዕታት። አንዲት እናት እኮ በክርስቲያን ታሪክ ልጇን የሚያጠምቀው ባታጣ የ2 ዓመት ልጇን ጡቷን በድንጋይ እንዲቆርጣ በደሟ እኮ አጥምቀው መልአክ ታሳረገውላታል። እና የደም ጥምቀት ይባላል። ፊያታዊ ዘይማን መስቀል ላይ ነው የነበረው። 3 ሰዓት ነው። ማን አጠመቀው? ከአዳም ቀድሞ ገነት ገብቷል አይደለም? ከክርስቶስን ሲወሙት ምን ወጥቷል? ውሃና ደም። እሱ ነው አያችሁ ጥምቀት ይሆናል። እሱ እግዚአብሔር በተለያየ መንገድ ላመኑት ያዘጋጀላቸው የጥምቀት መስመር አለ። በተለያየ መንገድ ወታደር በረሃ ላይ አምኖ ሲሞት ሰውነት ውስጥ ባለው ውሃ ሊጠመቅ ይችላል። እና እነዚህ ጥምቀት የሚፈጸምባቸው የጥምቀት አይነቶች ናቸው። የጥምቀት አይነቶች ናቸው። ሌላው እንዲያጠምቁ ስልጣን ያላቸው እነማን ናቸው? ማን ነው የሚያጠምቀው? ቤተክርስቲያን ካህን እኮ ብዙ አይነት ነው። ማን ነው የሚያጠምቀው? ቤተክርስቲያን የማጥመቅ ስልጣን የሰጠው ለማን ነው? የኤጲስቆጶሳትና ቀሳውስት ነው። ለምሳሌ ዲያቆን ያጠምቃል ካላችሁ ዲያቆን። ይሄ መብት የማጥመቅ ስልጣን ለ12ቱ ስልጣነ ክህነት ሐዋርያት ነው የተሰጠው። እዚህ ጥምቀትን የሚፈጽሙት ካህናት ስልጣን ያላቸው አባቶቻችን ብቻ ናቸው። ስልጣነ ክህነትን የሚፈጽሙት እንዲያጠምቁ ስልጣን የተሰጣቸው እነሱ ብቻ ናቸው። ሌላው ለዛሬ መጨረሻ የምናየው ስለ ስመ ክርስትና ነው። ሰዓታችን ስላለቀ ስመ ክርስትና ተውልና ስለ ስመ ክርስትና አንድ ሰው ክርስቲያን ማለት ምን ማለት ነው? የክርስቶስ የሆነ የክርስቶስ ቤተሰብ የክርስቶስ ወዳጅ ክርስቲያን የሚለውን እኛን ያወጣው ራሳችን ለመጀመሪያ ክርስቲያኖች በአንጾኪያ ክርስቲያን ተባሉ። ማን ያወጣ? ጠላት ነው ያወጣላቸው። የዛ የክርስቶስ ተከታዮች ደጋፊዎች ሲል አይ ይሄ ስም ተስማምቶናል አሁን አጸደቅነው እና ክርስቲያን በአንጾኪያ ክርስቲያን ተባሉ ይላል። እና ይሄ በክርስቶስ ክርስቲያን ሊሰኛችሁ ለምሳሌ ኢሳይያስ እኔ አንድ ወዳጄን አስተዋወቅኩት። አሁን ወይ ዘማሪ ቸሬን ወይ አንድ ሰው በእኔ ተዋወቀ። ከዛ ቸሬ የምህረት ብሎ ሴፍ እንደሚያደርገው ክርስቲያኖች የክርስቶስ ስለሆኑ የክርስቶስ ናቸው ለማለት ክርስቲያን የሚለውን ስም አገኘ። ልክ በቤተ ክርስቲያንም አንድ ሰው ክርስትና ሲቀበል ክርስትና ሲነሳ ስም ይሰጠዋል። በዓለም እናትና አባት ያወጡልናል። እናት፣ አባት፣ ዘመድ፣ አጎት የሚያወጡልን ስም አለ። በቤተ ክርስቲያን ደግሞ የምንጠራበት መንፈሳዊ ስም አለ። ወለተ ኢየሱስ፣ ወለተ ወልድ፣ ደመ ኢየሱስ፣ ደመ ክርስቶስ፣ ፍቅረ ማርያም፣ ፍቅረ ኢየሱስ እየተባልን በቤተ ክርስቲያናችን የሚሰጠን ያ መንፈሳዊ የምንጠራበት ቤተ ክርስቲያን ለጸሎት ቤተ ክርስቲያን እኛን የምታውቅበት ትክክለኛ ስም ነው። አሁን አንድ ደቂቃ አንድ ሰከንድ ሁላችሁም ከፍ አድርጋችሁ የየራሳችሁን ተናገሩ። እስቲ በደንብ እስቲ ከፍ አድርጋችሁ እንዴ አንድ አይነት ወጥ ተማረም እንዴ እስኪ የየራሳችሁን ነው ያልኩት። 1 2 3
አልሰማሁም። ማርያም አይሰማም። ከፍ አድርጋችሁ በደንብ እኔ እንደሚሰማው አድርጋችሁ 1 2 3 ቋንቋችን የምንጠራበት አልጠራሽም አንቺ እስቲ በይው ሀብተ ሐዋርያት እያንዳንዱ የምንጠራበት የራሱ እንትን አለው። ሌላው ክርስትና አባት ማለት ፊርማ የፈረመ ሞግዚት ኃላፊነት ማለት ነው። ቃለ አብ ልጅ ቢወልድ ቢያገባ ወንድ ልጅ ከሆነ ክርስትና አባቱ አቤ ከሆነ ወይ ኢሳያስ ከሆነ፣ ሴት ከሆነች ወይ ቤቲ ክርስትና እናት ከሆነች ለምንድን ነው ቢሞት እሱ የሆነ ነገር ቢሆን እናት አባት ነው ከልጄ አለይም አሳድጋለሁ አስተምራለሁ። ምክንያቱም እናት አባት አጥቶ ወደ ሌላ እምነት እንዳይሄድ ክርስቶስን እንዳይክድ ለዛ ኃላፊነት ወስጄ እኔ አሳድገዋለሁ በሚል እንዲያውም እስከ 7 ትውልድ በሀገራችን ክርስትና የተነሳዎች መጋባትም ምንም አይነት ስጋዊነት ማድረግ አይችልም። እንደ ስጋ ዘመድ ነው የሚቆጠረው። አውራጣት ተይዞ ኃላፊነት ወስጃለሁ እኔ የገሌትን ጉዳይ ከተባለ ከልጅ ሳያንስ ሳይለይ እኩል ማስተማር፣ እኩል ማስጠናት፣ እኩል ለቁም ነገር ማብቃት፣ እናት አባት ቢሞቱ እንደ እናት እንደ አባት ሆኖ የማሳደግ ግዴታ ያስፈልጋል። ሰው ክርስትና ሲነሳ ማዶ ዳገት ላይ ይቆማል። ድሮ እዚህ ዳገት ላይ ይቆማል። በሉ እንግዲህ እኔ ከእናንተ ለይቼ ቤተሰቦቼን ተቀላቅያለሁ ቻው ብሎ እንዲያውም ያልጠመቀ ቤተሰብ እንኳን ካለ ይለያል። እስከ 12 ዓመት አሁን ድግስ 40 እና 80 ቀን ላይ ነው የምታዩት። እስከ 12 ዓመት በጥንት አይሁዳውያን ልማድ ያስተምሯቸውና እስከ 12 ዓመት 12ኛ ዓመት ላይ በደንብ ሃይማኖቱን ሲያውቅ ቤተክርስቲያን አመጣው በር ላይ በል ያስተማርኩን ታምናለህ ሲባል አምናለሁ ይላል። በል የገሌ ልጅ እምነቱን አጸና ክርስትናውን አጸና ተብሎ እንደገና ድግሱ ይደገሳል። ስለዚህ ክርስትና ያነሳችሁ ካላችሁ ክርስትና እናትና አባት ማስተማር፣ ቤተሰብ ቢሞት እንደ አባት አለው ማለት ማልበስ፣ ለቁም ነገር ማብቃት፣ መጠየቅ ያስ አንድ ቀን አንስተን ስነ ስርዓት አድርገን ክርስትና እናት ነኝ ኖ በጣም ከባድ ኃላፊነት ነው። አንዳንዶች ለታቦት እንሰጣለን ያሉ ይሄን ትክክል አይደለም። ለታቦት ለሚካኤል ለገብርኤል እንዴት ተብሎ ይሄ ማለት እግዚአብሔር መፈተን ነው። ሰው ነው መሆን ያለበት። ሚካኤል ወርዶ ትምህርት ቤት ያስደርስ እንደዚህ አድርግ ልትል እግዚአብሔር ልትፈትን እግዚአብሔር ማውቀት ሰጠን። የመላእክት ስራ አለ፣ የኛ ስራ አለ። የኛን ስራ ለሌላ መስጠት የለብንም። የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። ስለዚህ እንደው ታቦቱን ብትወዱት የምትሉ ገብርኤል ሰጠ ሰው ማን ነው? ገብርኤል ወክሎ የሚቀበለው ማን ነው? ቤተክርስቲያን ውስጥ ሆኖ ኃላፊነት የሚወስደው እናት ብትሞት አባት ቢሞት የሆነ ችግር ቢደርስ አለው የሚል ማን ነው? ገብርኤልማ ሁሉ ጊዜ አባት ነው፣ ጠባቂ ነው፣ አማላጅ ነው። ግን በቤተክርስቲያን ደግሞ ሰው ኃላፊነት እንዲወስድ ክርስትና አባት ነው ግዴታ ነው። አለዛ መሸሽ ይባላል ማለት ነው። ሌሎቹ ደግሞ የህፃናት ጥምቀት የሚባል በቤተክርስቲያን የህፃናት ጥምቀት ምንድን ነው? የህፃናት ጥምቀትን የሚቀበሉ አብያተ ክርስቲያናትና የማይቀበሉ እነማን ናቸው? ከዛ በኋላ በምስጢረ ጥምቀት ውስጥ የነ ሉተር የነ ካልቪን የፕሮቴስታንት መስራቾች አስተምሮ ጨምር ምን ይመስላል? እኛስ በጥምቀት ውስጥ ያላየናቸው ምስጢሮች ምንድን ናቸው? የሚሉትን ነገሮች ደግሞ ሳምንት ምስጢረ ቁርባንንና ምስጢረ ትንሣኤ ሙታንን ስለምናይ ከነሱ በፊት እቺን እንመለከታለን። እስካሁን በነበራችሁ ጥያቄ አለ? ግልጽ ነው? አቤት ግልጽ ነው? ማርያም አሁን ያልኩሽን ታሰምራለሽ? እውነት ያ ላይ ዛሬ በውስጣችሁ ደጋግማችሁ በሉት። ከዛ በኋላ እናንተ ራሳችሁ ብርሃን ናችሁ። ማንም ሰው እየተነሳ ባለማወቅ ከሚናገር ይልቅ መጽሐፍ ቅዱስ እስቲ ማለት እንት ስልካችሁም ላይ አይሆን የራሳችሁ መጽሐፍ ቅዱስ ይኖራችሁ ላይ ወላ ሃይላይተር ግዙና እያረጋችሁ በጥምቀት እያንዳንዱ ከዛ መልሳችሁ አስተምሩት፣ ተለማመዱት። በቃ ከኔ ወሰዳችሁትን መልሳችሁ ይሄ እንዲህ ነው በሉ። እንደው ሰው አላዋቂው ተሳዳቢው ተነስቶ በቲክቶክ በፌስቡክ በዩቲዩብ ሲናገር አይቆጫችሁም?
ማለት እናንተ በውስጣችሁ ነገር ከያዛችሁ እኮ ለሌሎች ለዓለም ብርሃን መሆን ትችላላችሁ። እያወቃችሁ ተነሱ። የሚጠይቀውን ጥያቄ ጠይቁ። አስተምሩ። እንግሊዝኛ ቋንቋ ትውልዱን ውረሩት። እናንተ ይኸው በቀደም ዶክተር ቸሬ መጥቶ ምን አለ? አሁን በቀጥታ እናቀናጅና ኮርስ እኔም እሰጣለሁ አሁን እዚህ ለሚሰበሰቡት እኔም ጭምር በዙም እኔም ስልጠና እሰጣለሁ። ሌላ ርዕስ ምን ሰጣውን ርዕስ እንግዲህ እነዚህ ዶክተሮች ናቸው፣ በማውሳት የተሰለጠኑ ናቸው። ማለት እናንተ እንደቀላ ራሳችሁን አትዩ። ትውልድን እማድነው እኔ ነኝ። እኔ መናገር አንድ ሰው ክርስቶስን አምላክን በማይገባ ነገር ሲናገር የማይሆን ተረተር ሲያወራበት እናንተ ደግሞ እማምነው ይሄ ነው እምነት ይሄ ነው ብላችሁ ባላችሁ ሁላችሁም እንኳን አላችሁ ፌስቡክ፣ ሁላችሁም ቲክቶክ አላችሁ፣ ሁላችሁም ኢንስታግራም አላችሁ፣ ቴሌግራም ለምንድን ነው ስለ ሃይማኖታችሁ ማለት? በዳግም ምጽአት እኮ ምንድን ነው የሚለው? በሰው ዘንድ የማይመሰክርልኝ በማርያም እስቲ አንብቦ ኢሳይያስ ማቴዎስ 10 ቁጥር 42 አውጣልኝ። እቺ ብቻ አንብቡ። ይኸው ተምሮ አውቆ በሰው ዘንድ የማይመሰክርልኝ በአባቴ ፊት እክደዋለሁ። ምን ይላል? ማቴዎስ 12 42 10 42 ከፍ በል እስቲ 40 ላይ ሂድ። እሺ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል። የጻድቁን ዋጋ ይወስዳል። እሺ እንዲህ ይላል። በጣም ጥሩ። ከፍዬ ላንብበው። ማቴዎስ 10 ከላይ ጀምሮ ላንብበው። እንዲህ ይላል። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን ለማምጣት እንጂ ለማምጣት ነው የመጣሁት። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለይ ዘንድ መጥቻለሁ። ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባም። መስቀሉንም የማይዝ በኋላዬም የሚያከተለኝ ለእኔ ሊሆን አይገባም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል ይልና የሚገርም ነፍስን ከፍ ብሎ ነው። እሺ ከፍ ብሎ እንግዲህ አትፍሯቸው፣ የማይገል ሰውራ የለምልና ስጋን ለመግደል እናንተ የራሳችሁ አይደላችሁም። ስለዚህ በሰው ፊት ለሚመሰክርኝ ቁጥር 32 ከፍ ብሎ ይኸውልህ ኢሳይያስ ቁጥር 32 ሂድ እስቲ። ስለዚህ በሰው ፊት የሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ በመድኃኒዓለም አብረን እንበለው። የጌታ ቃል እኮ ነው። እስቲ በሰው ፊት የሚመሰክርልኝን እኔም በአባቴ ፊት እመሰክርለታለሁ። ደስ አይልም? አሁን ስለሱ በዘመናችን ከመሰከር ማን ስለኛ ይመሰክራል? በሰው ዘንድ ይላል። ቀጥል። በሰው ፊትም የሚክደኝን ማለት እየሰማ ዝም እያየ ዝም ስለ ክርስቶስ የሚክደኝ የማይናገር ስለኔ እንዲህ ነው ብሎ እውነትን የማይመሰክር ሰው ምሕረትን አውቀዋለሁ ጓደኛዬ ነው ብትሉ ምን ጥቅም አለ? ኖ የታየ ሰምታል። እስቲ ና ሰው አንዴ ሰው ያለ ተደገበ ለኔ ጽድቅ ሊሆን ይችላል። ለምሳሌ ጽዮን እኮ እንዲህ አይነት ሴት ናት እቺ ማህተባ ማለት እንዴ የምታውቃት አለ የታውቃት የት ነው? ኖ የማታውቀው ነገር ኃጢአት አትገባ በምላስ እኮ እንዲህ ያለ ልጅ ና እስቲ ቆይ ብሎ ሰውየው ስለሷ እውነት አውቋል። በማማት ኃጢአት ይገባል። እሷ ግን ጽድቅ ያገኘች ነው። ለምን ትኮንናለህ ወንድሜ? እውነቱ ይሄ ነው ብሎ መናገር ከጠላት ንግግር ይልቅ የወዳጅ ዝምታ ያማል። አባጋቶን ታውቃላችሁ? ማን ነው አባጋቶን? አባጋቶን ማለት ሁለተኛ ክፉ ሰው ለሰው ክፉ አልናገርም ብለው ድንጋይ ነክሶ መኖር ጀመረ። ድንጋይ በይ ስደብኛው ነው የፈለግሽው ስደብኛ ቤት ዶንኪ ቤቢ አርስ yes መስሳለው አንተ ውሻ just እንደዚህ ሙልጭ አድርጎ ይሰድቦት መልስ ሳይሰጥ እድሜ ልክ ነው። አይገርምም? አንድ ቀን ሰይጣን መጣና ማንቼ የማይናገር ይብር አንተ በኢየሱስ ክርስቶስ ማታምን ድንጋይ ወጣ። አሁን የመጨረሻው መጣ። እኔ
ሰልዊ መታገስ በክርስቶስ ግን አንችልም። በጌታ በኢየሱስ ክርስቶስ አትምጣብኝ። ወርዷል፣ ተወልዷል፣ ሞቷል፣ ተሰቅሏል፣ ተነስቷል፣ ሊፈርድ ይመጣል፣ አምናለሁ በሱ አለና መሰከረ። በክርስቶስ ሲመጡ ድንጋይ ከፍ ይጣል። በእኔ የፈለገ ነገር የሆነ ያልኩ ቢሰድበኝ ቢያመሰግነኝ መልስ አልሰጥም። በራሴ ካያችሁ ቢሰድበኝ መልስ ፌስቡክ ላይ ነው 1000 ኮሜንት አለ 600 ስድብ ነው መልስ ሰጥቶ እኔ መልስ የምሰጠው ነው አክብሬ ነው ማስቀምጥለት። ስድብ እስከ ዳግም መጽሐፍ ይቀመጥ። ፌስቡክ ካልጠፋ በቃ ይቀመጥ። ክርስቶስ ይመጣ ምን ያደርጋል? ይቀመጥ። ኃላፊነት ከወሰደ አላጠፋም፣ አልደልትም። ሰውና ለምን ይቀመጥለት? ለምን እኔ ስለ ራሴ መልስ እንድሰጥ አልጠፋው። የጠራሁት ስለ ክርስቶስ ብቻ እንናገር። ስለኛ መልስ የሚሰጠው ክርስቶስ ነው። ዳግም መጽሐፍ ስለ ሁላችን ስለ እያንዳንዳችን በልባችን ያለውን የሚያውቀው ክርስቶስ እኮ ነው። ሰውን ለማስረብ ብዙ አትርከሙ፣ የምትችሉትን ተናገሩ። እኔ ትሁት ነኝ ማለትም አያጸድቅም። ኃጢአተኛ ነኝ ሲባሉ መታገስ ነው የሚያጸድቀው። ትሁታን ክርስቶስ ነው የሚያቆጥራቸው ነው እና አባ አጋቶን ድንጋይ ካፉ የጣለው ስለ ክርስቶስ ነው። እና በቤተ ክርስቲያን ጉዳይ ዝም አትበሉ፣ ያው ተናገሩ። አሁን ዛሬ የሰማችሁ ሰምታችሁ አልሳቁያችሁ ከሄዳችሁ ልክ አይደለም። በእውነት የነገርኳችሁን ጥቅስ የሰማችሁ አሳሰበኝ። ምህረት አብኮ እንዲህ አስተምሮ ነበር። በጣም ያን ድገሙት፣ ስታወሩ ድገሙት። ከዛ ምን ይሆናል? መንፈስ ቅዱስ አብሯችሁ የተዋሃደ ለከቃሉ ታርጋ እየተዋሃደ እየመሰከረ ከዛ ዓለምን ብርሃን ትሆናላችሁ። ወገል የሚናገረው እንደ ራሱ አይደለም። እንደማን ነው? እንደ እግዚአብሔር ቃል። እንደማን ነው ጸዋት የምትናገረው? ከራሷ በጣም እንደ እግዚአብሔር ቃል። እንደ እግዚአብሔር ቃል ስትናገሩ ታሸንፋላችሁ፣ ድል ታደርጋላችሁ፣ ራህብ ታተርፋላችሁ፣ ትሻገራላችሁ። እድሜም የሚያገኘው እኮ ወጣቱ የእግዚአብሔር ቃል ውስጡ ሲኖር፣ የእግዚአብሔር ቃል በሙላት ውስጣችሁ ይኖር። በጸጋ በእውነት በመንፈስ መናገርን የመሰለ ምንም ነገር የለም። እናንተ ወጣቶች ስለሆናችሁ አሁን ይሄ እድሜ ላይ መስላችሁ ይችላል። ዝም ብላችሁ ስታርባክስ እኮ ብትቀመጡ ሰዓቱ ያልፋል። ወይ ቻት እያደረጋችሁ ወይም የማይሆን ስድብ ስታዩ አይምሯችሁ ውስጥ መጥፎ ነገር ሲጀመር መመክራችሁ ነገር ሁሉንም ሶሻል ሚዲያ አትጠቀሙ፣ ምረጡ። የሚያነጻችሁን ብቻ እዩ። ወይ መጥፎ ነገር አይምሮ ውስጥ ሲገባ ሲታጨቅ ካንሰር ነው የሚሆነው። መጥፎ ነው። መጥፎ አትስሙ። አሁን አንዳንድ የበሰሉ ትልቅ ሰው ነው ይሄን ተጠቀም አልተጠቀምም። ይሄ ኧረ በጣም መርጠው ነው የሚያዩት። ዩቲዩብ ሰብስክራይብ አድርጉ፣ የተመረጠ ነው። የሚያነጻቸውን ብቻ ነው። ሁሌ እንደምናገር 3 ነገር ተጠንቀቁ። የምትበሉትን ተጠንቀቁ። ሰው በሚበላው ነው እየሞተ ያለው። ቁጭ ባለበት በሽታ እኮ አይገልም። ዘንድሮ ረሃብ አይገልም። ምግቡ ነው ያገኘነው በሙሉ መጣራት አለበት። በጣም ጥንቃቄ። ሁሉን ነገር ሰው ያገኘውን በሙሉ ከበላ ሰው በሚበላው ይሞታል። በሚበላው እንኳን በጅብ አይለቅም ውፍረቱ የተባለ ሰው የሚሮጥ ለምንድን ነው? አባትየው ገዳም 80 ዓመቷ ላይ ገዳም ስትሄዱ ትሮጣለች። ማህ ወደ ላይ ማለት እየመጣ በልተከተለ ያተሰናፍ ማትረባ ያለች ጥላኝ ሄደች። አንዷ ግን ስንት ነው? 72 ዓመቷ ነው። ከከተማ ሄደን የት እንድረስባት ቴክስት ናት እሷ ለጥ ብላ ደርሳለች። አያችሁ፣ ይሁ ባቄላ ነው የሚበሉት። እኛ አገር ቤት የሀብታም ምግብ የምንለው ሁሉ እዚህ የደሃ ምግብ ነው። ጮማው ችክኑ ምኑ እዚህ የደሃ። እዚህ ሀብታሞቹ ጥራጥሬ የኢትዮጵያ ጉልት ላይ የሚሸጠው ቦሎቄው ምኑ ጎመኑ እሱ ለካ ሀብታም ነው። ለካ ሀገር ቤት ሀብታም ነበር። ሳናውቁ መተንገደኝ ነው። ስለዚህ አያችሁ እነሱ በጾም በጸሎት ተወስነው አሁን በባዶ እግር መሄድ መፍትሄ ነው ብለው በባዶ እግር ኮርኮጅና ነው ጀምሩ እኮ። እኛ ግን ቸግሩን ነበር ስለዚህ ነበር። እኔ ትልቁ ነው ጥፍራችን የተነቃቀለ ያባባታችን ጫማ ነው ኳስ ምንጫው ከታ ቤት ጫማ ተቀስ ለካ እዛ ጋር መኖር ኦርጋኒኩም ነበር። የተፈጥሮን የአዳምን ጥረግራም ነው ገርበላ። ስለዚህ እምትወልዱ ምረጡ። ወጣቶች ናቸው። ምቾት ነው ሰው ገዳይ። ሁለተኛ መመክራቸው የለቱ ምክር የምትሰሙትን ምረጡ። ሁሉ ነገር ወደ ውስጥ አታስገቡ፣ መጥፎ ነው። ሽንት ቤት ውስጥ ሰው ዝም ብሎ ያገኘውን ሁሉ ይከታል። ለሽንት ቤት ከጠለቃችሁ ለራሱ እንዳትነቁ። ወደ ጆሮአችሁ የምታስገቡትን ምረጡ፣ በጣም ምረጡ። የማይሆን ነገር አትስሙ። ለምንድን ነው የምትበላው? ለምንድን ነው የምትረበሹት? ለምንድን ነው የማይሆን ጣቢያ ቀላቅላችሁ አይምሯችሁ የምታሳብሉት? የማይሆን ነገር አትስሙ። ጓደኛ እንደሆነ ችግር ያጋባል እኮ አንዳንዴ። እኔ ማአት ያወራብኛል አትሉትም? ጅብሎ ችግር ብቻ ማአት ብቻ የሚያወራ ሰው የለም። አሸብር የምትለው ጭርስ ላይ ነው። አሸባሪ ጓደ አትስሙ። ኖ የመጨረሻ ዝም ብሎ ሽብር ማአት ብቻ። የአየር ሙቀት ጨመረ፣ እዚህ ምድር ይንቀጠቀጠው፣ በዛ በኩል እንደዚህ እንዴ ምን አገባል? ሮናልዶ እግሩ ታመመ፣ ሜሲ ቁጥቋጦ ያዘው፣ እገሌ ቀጣይ አይሰለፍም። ምን አገባችሁ? ክለቡ ለራሱ ይጨነቅ። በሌላችሁበት ምን አስጨነቃችሁ? በራሳችሁ መኖር አለባችሁ።
የምታዩትን ነገር የቱ ነው የሚመለከተኝ? የቱ ነው ቤተሰቤን የሚለውጠው? የቱ ለእናቴ የሚጠቅመው? የቱ ነው ለድሃ አባይ ቶሎ ድረስለት? ድሃ ትንንሽ ወንድሞች አሉኝ ነገር እነሱን መረዳበት የቱ ላድርግ? የቱ ነው የኔን ህይወት ቶሎ ሊቀየር የሚችለው? በምን መንገድ ነው ሰርቼ የምለወጠው? የትኛውን ስራ ብሰራ፣ የትኛውን ትምህርት ብማር ነው ቶሎ ከድህነት መውጣ? ወደድንም ጠላንም የመጣንበትን እናውቃለን። እንዴ በቃ ጊዜያችሁን ተጠቀሙ። ጊዜ ገንዘብ ነው። የማይሆን ቦታ ላይ የማይሆን እንትን አታሳልፉ። ዝም ብሎ ወጣት እንደወጣ እየቀረ ያለው ቤተሰብ እኮ እያለቀሰ ስንት እናቶች የመጡ ያለቅሳሉ እኮ። እናንተ እኮ ታድላችኋል። አንድ አውስትራሊያ ሄጄ ነግራችሁ አንዲት እናት ልጇ የሆነ ሀመር መኪና ገዝቶ ፎቶ ቢልክ ዝም መልስ አትሰጠው። አሸዋ ላይ ለካ እሱ ሁልጊዜ ናይት ክለብ ይጨፍራል፣ ሁሌ ድራግ ነው የሚጠቀሙበት እር እያለች ትኖር ነበር። የፈለገ ቤቢ ገዛላት ምን አንድ ቀን እዛ ጉባኤ አንድ ወር ቁጭ ብሎ ሲማር ከኔ ጋር ፎቶ ሲልክ ልጅ አሁን ገና ሰው ሆንክ ተባረካለች። አያችሁ ምረታ ከተገና አዎ ለምን እግዚአብሔር ጋር ሆነልኛል። አንተ እንትን ኢንሹርድ ነው በቃ ጥሩ ጋራንትድ የሆነ ነገር መኪናችሁ ምንድነው ኢንሹራንስ ስትገቡ ምንድነው ልክ እንደሱ አስተማማኝ ለእግዚአብሔር ጋር ነው። የምትሰሙትን ነገር እየመረጣችሁ ስሙ። የምታዩትንም እየመረጣችሁ ሁሉ ፊልም አይታዩም፣ ሁሉ ቲክቶክ ውስጥ ገብቶ አይታዩ፣ ሁሉ ምረጡ። ሔዋን ባየችው በሰማችሁ ነው የሞተችው። ቻናል ቀይራ ፍሪኩዌንሲውን እግዚአብሔር የሚለውን ጣቢያ ቀይራ እባብ ጣቢያ ላይ ገብታ ነው ጉድ የሆነችው። ስለዚህ የምትሰሙትን ነገር ምረጡ፣ ራሳችሁን ጠብቁ፣ አይምሯችሁን በራሳችሁ አታውቁ። የእግዚአብሔርን ቃል ስሙ፣ መጽሐፍ ቅዱስ አንብቡ። ከዛስ የምታገቧት ሴት ሃይማኖት ስትሆን ደስ ይላታል። አብዛኛው ሴት አሁን ሃይማኖት አለው ነው የምትለው። ስለ እግዚአብሔር በምትናገሩት ነው ለሴቶች የሚመዝኗቸው። ኧረ ይሄ አፉ ራሱ እንደው ክፍት አፍ ነው ይሄ በገባ እንዴት ያቃጥለኝ እንጂ አትገባም ወደ ቤታችሁ በፍጹም። እግዚአብሔር ካላችሁ ግን መስማም ትላለች። ቤተሰብ ሁሉ ይማረካል። ወርቅ ብር ምናምን አይደንቀውም። ቤተሰብ ወይ መንፈሳዊ ነው ሲባል ነው ቤተሰቡ በሙሉ ደስ የሚለው። ስለዚህ እሱን አድርጉ። ሁለተኛ ራሳችሁን ጠብቁ፣ በሃይማኖት ኑሩ። በቃ እናንተ ናችሁ አሁን የምትረከቡ ቤተክርስቲያን ከእናንተ ውጭ የለም። ለእናንተ ያለ ምክር ነው። ምናልባት ይሄ ቃል ከተጠቀማችሁበት ስንቃችሁ ነው፣ መጥፊያችሁ ነው፣ መልሚያችሁ ነው፣ መሰረት የምትጠሉበት ሰዓት ነው። በዚህ ሰዓት ህይወት ከተበላሸ እድሜ ልክ እያለቀሰች ትኖራላችሁ። ስንቱ እያበደ ወደ ሀገር ቤት የጫነ ሌላው በቃ በእጃችሁ ነው። መጥፋትም መልማትም በእጃችሁ ነው። አባ እቺ ቢራቢሮ ሞታለች አለች ነገሩኛ አለች ሞታለች ለምን እግዚአብሔር ይስጣችሁ መስሎስ እንዴት ነው አሉት። እኔ አባትም በአንተ እጅ ናት አለች ካላችሁ ጫኑ ይለገላል፣ ሞታለች ካላችሁ ይለቃል። ህይወት በእጃችሁ ናት። ያስተማረን የመከራን የተመሰገነ ይሁን። ማርያም ሰዓት ከወሰድኩ ይቀርታል። እግዚአብሔር ይስጥልኝ። ሳምንት ሳይበለን